ቤተክርስቲያንም ቅድም የጠቀስኩት በመንግስትና በሃይማኖት መካከል ያለው ድንበር የሚጠበቀው አንደኛው ራሷን በፍትህ በፍርድ ቤት እኩል ራሷን አደራጅታ ስትገኝ ነው። መንፈሳዊ ፍርድ ቤት ልታቋቁም ነው፣ የህግ አካል ሊኖራት ነው ሲባል ምን ማለት ነው? ይሄ ከጸደቀ ማለት ቅድም እንዳልኩት ኃይል ነው የሚሰጠን፣ መንግስትም እጁ የሚገባበት ነው። መንፈሳዊ ፍርድ ቤት ለማቋቋም መጽሐፍ ቅዱስ እኛን ይደግፈናል ወይስ አይደግፈንም? እሱ ላይ ማብራሪያ አስተኝ እስኪ። ጥንካሬ የለውም፣ የተደራጀ አይደለም። ቅድም አልኩ የተደበላለቀ ነው። ለምሳሌ 20 ዓመት 30 ዓመት የተማሩ የድጓ የቅኔ መምህራን ያንን እዛ ጋር ፍትህ ስለማያገኙ ብቻ ያንን አገልግሎት እየተዉ የመዝገብ ቤት ተላላኪ የሆኑ እየተቀጠሩብን። የዚህ የመንፈሳዊ ፍርድ ቤት ዳኛ ማን ነው? ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባህረ ጥበባት ቴሌቪዥን ነው። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊ የቴሌቪዥን መርሃ ግብራችን ነው። በዛሬው መርሃ ግብራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ የሆነ የህግ አካል ማቋቋም እንደፈለገች ሰማን። በዚህም ጉዳይ ሁለት ጠበቆችን ወደዚህ ጋበዝኩኝ። እነዚህ እንግዶቼ ወይዘሮ ሳምራዊት አሰፋ እንደዚሁም አቶ በላይነው አሻግሬ ይሰኛሉ። ከሁለቱ ጋር በህግ ጉዳይ ስለ ቅድስት ቤተክርስቲያናችን ስላሰበችው ስላቀደችው ውጥን ጉዳይ ማብራሪያ ይሰጡኛል። አብራችሁ እንድትቆዩ ግብዣዬ ነው የሚሆነው። አብረን እንቆይ። እንኳን ደህና መጣችሁ። እንዳልሳሳት ሙሉ ለሙሉ እናንተም ያላችሁበትን ብትገልጹ የተሻለ ነው ብዬ አስባለሁ። አቶ በላይነው አሻግሬ በሐረማያ ዩኒቨርሲቲ ለበርካታ ዓመታት የህግ ሌክቸረር በመሆን ያገለገልክ ነህ። እንደዚሁም ደግሞ ወይዘሮ ሳምራዊት አሰፋ አንቺም በጥብቅና ሙያና በማማከር አገልግሎት ላይ ያለሽ ነሽ። ሁለታችሁም በዚህ ላይ ያላችሁ ናችሁና ቅድስት ቤተክርስቲያናችን ደግሞ አሁን ላይ ያሰበችው የራሷ የሆነ የህግ አካል የህግ መወሰኛ ኦርቶዶክሳውያን የሚዳኙበት በራሳቸው ፍትህ የሚያገኙበት ቦታ ኦርቶዶክሳዊ የሆነ ቦታ ሊቋቋም እንደሆነ ሰምተናልና በዛ ጉዳይ እናንተ እዚህ ድረስ መጣችሁ ይሄን ጥሩ ከዚህ በኋላ የምናረጋቸውን ቆይታዎች እንድናረግ ስለፈቀዳችሁልኝ ከልብ አመሰግናለሁኝ። ከአቶ በላይ ልጀምርና በጣም ጥሩ ቅድስት ቤተክርስቲያናችን አሁን ካሉን ነገሮች አንጻር መንፈሳዊ ፍርድ ቤት ልታቋቁም ነው፣ የህግ አካል ሊኖራት ነው ሲባል ምን ማለት ነው? ከዚሁ ጋር ተያይዞ የዚህ የህግ አካል ወይንም የመንፈሳዊ ፍርድ ቤት ተልእኮ የአሰራር ፍልስፍናው በምን አይነት መልኩ ነው የምናየው? እንደው ከዚህ ብንጀምር የተሻለ ይመስለኛል። እሺ፣ አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤትን ለማቋቋም አሁን ያው ያሉትን ካሁን በፊት የነበረው አሰራር ወደፊት እናየዋለን። አሁን በተደራጀ መልኩ ህጋዊ እውቅና ኑሮት ቤተክርስቲያኗና ምዕመናን ሊያገለግል የሚችል መንፈሳዊ ፍርድ ቤት ለማቋቋም በዝግጅት ላይ ነው ያለችው። እንግዲህ የመንፈሳዊ ፍርድ ቤት ሲባል ፍርድ ቤት ማለት ነው። በመደበኛ ፍርድ ቤት እንደምንለው ሁሉ በቤተክርስቲያን መዋቅር ውስጥ ደግሞ የተለያዩ መዋቅሮች አሉ። ከቅዱስ ሲኖዶስ ጀምሮ እስከታች እስከ አጥቢያ ቤተክርስቲያን ድረስ መዋቅሮች አሉ። በሌላ በኩል ደግሞ ይሄኛው እንደ አንድ መዋቅር ልንወስደው የምንችል ነው፣ ፍርድ ቤት ነው። ይህ ፍርድ ቤት ሲቋቋም እንግዲህ ካሁን በፊት ምንም አይነት ፍርድ ቤት የለም ለማለት አይደለም። ግን ካሁን በፊት ህጋዊ እውቅና ሳይኖረው ባልተደራጀ መልኩ ሲሰጥ የነበረው የፍርድ ሂደት አሁን ህጋዊ እውቅና ኑሮት በተደራጀ መንገድ የሚሰራበት ህግ የሚያሰራር ስርዓቱ የሚያያቸው ጉዳዮች የሚያስችሉት ዳኞች እነዚህ ሁሉ
የፍርድ ቤቱን አመራር በተመለከተ በተደራጀ መንገድ በአዋጅ እውቅና ተሰጥቶት እንዲሰራ የሚጠበቅ ፍርድ ቤት ነው የመንፈሳዊ ፍርድ ቤት። የመንፈሳዊ ፍርድ ቤትም እንዲቋቋም የተለያዩ አስቻይ ምክንያቶች አሉ። አስቻይ ምክንያቶችም አሉ፣ ገፊ ምክንያቶችም አሉ። አስቻይ ምክንያቶች ስንል መንፈሳዊ ፍርድ ቤቶች ሊቋቋም እንደሚችሉ በሕገ መንግስቱ በተለያዩ ድንጋጌዎች ተቀምጦ እናገኘዋለን። የመንግስትና የሃይማኖት መለያየት የሚለው መርህ፣ እንደዚሁም ደግሞ እያንዳንዱ ሰው እያንዳንዱ ዜጋ የራሱን ሃይማኖት በነፃነት የማራመድ መብት አለው የሚለው የሕገ መንግስቱ ድንጋጌ፣ በተለይ የግልና የቤተሰብ ጉዳዮችን በተመለከተ ዜጎች በአመኑበት ሃይማኖትና በባህል ፍርድ ቤቶች ጉዳያቸውን ሊያዩ እንደሚችሉ፣ እንደዚሁም ደግሞ መንግስት ባህላዊና ሃይማኖታዊ ፍርድ ቤቶችን እውቅና ሊሰጥ እንደሚችል ወይም ደግሞ እንደሚያቋቁም በሕገ መንግስቱ በስፋት የተደነገገ ስለሆነ ከዚህ አንጻር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን መንፈሳዊ ፍርድ ቤት ለማቋቋም ምቹ ሁኔታ አላት ማለት ነው። በሌላ መልኩ ደግሞ ገፊ ምክንያቶች ወይም ደግሞ ይህ መንፈሳዊ ፍርድ ቤት እንዲቋቋም የግድ የሚሉ ጉዳዮች አሉ። እነዚህ ጉዳዮች የተለያዩ ሊሆኑ ይችላሉ። ሕገ መንግስቱ ራሱ አንደኛው ነው። ምክንያቱም መንግስትና ሃይማኖት የተለያዩ ናቸው ብሎ በአንቀጽ 11 የኢፌዴሪ ሕገ መንግስት እንዳስቀመጠው አንዳንድ ጉዳዮች በመደበኛ ፍርድ ቤቶች መታየት የማይችሉ ጉዳዮች አሉ። ይልቁንም በሃይማኖት በዛው ሃይማኖት ተቋም ውስጥ መታየት ያለባቸው ጉዳዮች እንዳሉ ግልጽ ነው። በሌላ በኩል ደግሞ በቤተ ክርስቲያን ውስጥ ያሉ አካላት ምዕመናንም መንፈሳዊያንና አስተዳደራዊ ሰራተኞችም እንደዚሁ ፍትህ ይፈልጋሉ። በቤተ ክርስቲያን ውስጥ የተቋቋሙ ማህበራት አሉ፣ ሌሎች አካሎች እነሱም ክርክር ቢገጥማቸው ጉዳያቸውን አቅርበው ሊያስወስኑ የሚችሉበት ፍርድ ቤት የግድ የሚያስፈልግበት ጊዜ ደርሷል። ከአሁን በፊትም ገፊ ምክንያቶች ነበሩ። ግን አሁን ደግሞ ከጊዜ ወደ ጊዜ የምናያቸው ነገሮች ይበልጥ የመንፈሳዊ ፍርድ ቤት እንዲቋቋም አስፈላጊ መሆኑን በማያሻማ ነገር መረዳት ችለናል ማለት ነው። ከዛ ውጭ ይሄ ፍርድ ቤት የራሱ የሆነ የሚመራባቸው መርሆች አሉት፣ የራሱ የሆነ ምሰሶዎች አሉት፣ የራሱ የሆነ የአሰራር ስነ ስርዓት ይኖረዋል፣ የራሱ የሆነ ተፈጻሚ የሚያደርጋቸው ሕግጋት ይኖራሉ። ከዚህ አንጻር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንፈሳዊ ፍርድ ቤትን ለማቋቋም የግድ አስፈላጊ የሆነበት ወቅት ላይ ደርስናል። ስለዚህ ከአሁን በፊት የነበሩት ሙከራዎች፣ ይህንም ፍርድ ቤት ለማቋቋም ይደረጉ የነበሩ ጥረቶች፣ ከአሁን በፊት ባልተደራጀ መንገድ ይሰራበት የነበረው የፍትህ ስርዓት ወይም የፍርድ ቤት ስርዓት አሁን ሕጋዊ እውቅና አግኝቶ በተደራጀ መንገድ ሁሉንም የቤተ ክርስቲያንን አካላት ሁሉንም የቤተ ክርስቲያንን መዋቅር ሊያገለግል በሚችል መንገድ እንዲቋቋም አስገዳጅ ደረጃ ላይ ነው ያለ ነው አሁን። ይህንን እኛም በፍርድ ቤት ባለን ልምድ እንደዚሁም ደግሞ በጥናትና በጽሁፍ በምርምር ካየነው አንጻር ይህ ጉዳይ አስፈላጊ የመንፈሳዊ ፍርድ ቤት መቋቋም አስፈላጊ የሆነበት ደረጃ ላይ እንገኛለን። ስለዚህ በዚሁ አግባብ ነው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእንቅስቃሴ ላይ ያለችው ማለት ነው። በጣም ጥሩ። ከዚሁ ጋር ተያይዞ የመደበኛ የመንግስት ፍትህ አካላት አሉ፣ አሁን ሁሉም የሀገሩ ዜጋ የሚገለገልበት ማለት ነው። ከሱኛው የመንፈሳዊ ፍርድ ቤቱ ልዩነቱ ምንድን ነው? እንግዲህ ብዙ የሚለያቸው ነገሮች አሉ፣ የሚያመሳስላቸው ነገሮች አሉ። የሚለያቸውን ስንል በመጀመሪያ ደረጃ ያው የመንፈሳዊ ፍርድ ቤት ተፈጻሚ የሚያደርጋቸው ህጎች የስፋት ወሰኑ ወይም ደግሞ ማን ነው በዚህ መንፈሳዊ ፍርድ ቤት ውስጥ ሊገለገል ወይም ደግሞ ሊዳኝ የሚችለው የሚለውን ስንመለከት ወደዚህ መንፈሳዊ ፍርድ ቤት ቀርቦ ለመዳኘት የሚያስፈልገው ቅድመ ሁኔታስ ምንድን ነው የሚለውን ስንመለከት ብዙ የሚለዩት ነገሮች አሉ። ለምሳሌ ወደ መንፈሳዊ ፍርድ ቤት ለመዳኘት የሚመጣ አንድ ሰው መጀመሪያ ፈቃደኛ መሆን አለበት። በሁሉም ጉዳዮች ባይሆንም ነገር ግን በተወሰኑ ጉዳዮች ላይ ለዚህ መንፈሳዊ ፍርድ ቤት ቀርቦ ለመዳኘት ፈቃድ
ወይም ደግሞ የተከራካሪ ወገኖች ወይም ጉዳያቸውን ይዞ የሚቀርቡ ወገኖች የእነሱ ፈቃድ ያስፈልጋል። ይህ በመደበኛ ፍርድ ቤቶች እንደዚህ አይነት ነገር የለም። በመደበኛ ፍርድ ቤቶች አንድ ሰው በፍርድ ቤት ሊጠይቀው የሚችለው መብት መኖሩን ማረጋገጥ ወይም ደግሞ ክስ ለማቅረብ የሚያስችል ምክንያት ካለው በቂ ነው፣ ወደ ፍርድ ቤት መሄድ ይችላል። ወደ መንፈሳዊ ፍርድ ቤት ስንሄድ ግን ያ ብቻ ሳይሆን ፈቃደኝነትም በሁለቱም ወገን ፈቃደኝነት ያስፈልጋል። የሚመሩባቸውን ሕግጋት ስንመለከት እንግዲህ የመንፈሳዊ ፍርድ ቤት ቤተክርስቲያን የራሱ የሆኑ የስርዓት የሕግጋት መጻሕፍት አሏት። የመሰረታዊና የስነ ስርዓት የምንላቸው ሕግጋት አሏት። ከዛ ውጭ ደግሞ በተለያየ ጊዜ የሚወጡ ደንቦች፣ ሕግጋት አሉ። ሕገ ቤተክርስቲያን ብንወስድ፣ ቃለ ዓዋዲን ብንወስድ፣ የማህበራትን ደንብን ብንመለከት እንደዚህ አንዳንድ ሀገረ ስብከቶች ራሳቸው የሆነ መተዳደሪያ ደንብ አወጥተዋል። እነዚህ ሕግጋት ናቸው፣ ከቅርብ ጊዜ ወዲህ የመጡ ሕግጋት ናቸው። እነዚህ ከነባሮቹ የቤተክርስቲያን የሕግጋትና የስርዓት መጽሐፍት ውጭ እነዚህ በቅርቡ በቅዱስ ሲኖዶስ እየወጡ ያሉ ደንቦች አሉ። ቅዱስ ሲኖዶስ የሚሰጣቸው ውሳኔዎች ራሳቸው የሚፈጸሙት በዚሁ መንፈሳዊ ፍርድ ቤት በኩል ነው። ስለዚህ ፍርድ ቤቱ የተግባራዊ የሚያደርጋቸው ወይም የሚገለግልባቸው መሰረታዊና የስነ ስርዓት ሕግጋትን ስንመለከት በተለይ መሰረታዊ ሕግጋትን ስንመለከት ከመደበኛዎቹ ፍርድ ቤቶች የተለየ ነው። ከዛ ውጭ የዳኞች አሿሿም ብንመለከት የተለየ ነው። ራሱን የቻለ አሁን መዋቅሩ ላይ በእርግጥ ረቂቅ አዋጁ ላይ የተቀመጠ ነገር አለ። እሱ ገና አዋጁ ሲጸድቅ ሙሉ በሙሉ የምንነጋገርበት ነው የሚሆነው። እነዚህን ስንመለከት ብዙ የሚለያቸው ነገሮች አሉ። የመንፈሳዊ ፍርድ ቤቱ ይህን ዳኝነት በሚሰጥበት ጊዜ ሊከተላቸው የሚገቡ መርሆች፣ እነዚህም በተመለከተም በጣም ሰፊ የሆኑ ልዩነቶች አሉ። አንድ የሚያደርጋቸውም አሉ። እሱን ወደፊት እንመጣበታለን። ከዚህ አንጻር ብዙ የሚለያቸው ነገሮች እንዳሉ እንመለከታለን። ከዚያ ውጭ በቤተክርስቲያኗ ጉዳዮች ላይ ነው ይሄ መንፈሳዊ ፍርድ ቤት ውሳኔ የሚሰጠው። ቤተክርስቲያኗን በሚመለከቱ በረቂቅ አዋጁ ላይ የተቀመጠ ነገር አለ። በነዚህ ሕግጋት ላይ ብቻ ነው ወይም እነዛን በሚመለከቱ ጉዳዮች ላይ ብቻ ነው የመንፈሳዊ ፍርድ ቤት ዳኝነት ሊሰጥ የሚችለው። ያ ማለት ምንድን ነው? መንግስትን ከሃይማኖት የሚለየው ደንበር አለ። ያንን የሃይማኖትን ጉዳይ ብቻ ይዞ ውሳኔ ሊሰጥ የሚችል ፍርድ ሊሰጥ የሚችል አካል ነው ሊቋቋም የሚችለው። ይሄ ደግሞ በራሱ የቤተክርስቲያኗን ልዕልና በማረጋገጥ በኩል በቤተክርስቲያንና በመንግስት መካከል ያለውን ልዩነት በግልጽ ድንበሩን ሊያስጠብቅ የሚችል ፍርድ ቤት ነው የመንፈሳዊ ፍርድ ቤት የሚሆነው። ስለዚህ ከዛ አንጻርም ካየ ነው በጣም በርካታ ልዩነቶችን ማውጣት እንችላለን። በጣም ጥሩ። እንደው ከዚህ ጋር በተያያዘ አቶ በላይ ነው የጥንቲቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ሀገርም እንደ ቤተክርስቲያንም ስትጠቀምበት የነበረ የመጀመሪያው ኮንስቲቱሽን ሳይጸድቅ በፊት በፍትሐ ነገሥት ላይ መሰረት አድርጋ ትሰራ ነበርና ይህ ደግሞ አዲስ የሚቋቋመው ፍርድ ቤት መንፈሳዊ ፍርድ ቤት ከቤተ ክርስቲያን የሕግ መጽሐፍ ጋር ያለው ቁርኝነት ምንድን ነው? ምንን ይወስዳል? ምንን ይጋራል? ከዘመናዊ ሕግጋት ጋር አንጻርም ደግሞ ሲታይ ያለው ግንኙነት ምን ይመስላል? እንግዲህ የቤተ ክርስቲያን ሕግጋትን በማርቀቅ ሕግጋትን ለራሷም ለሀገርም በማበረከት በኩል ትልቅ አስተዋጽኦ አላት። ፍትሐ ነገሥት የምንለው ለምሳሌ በ14ኛው ክፍለ ዘመን ወደ ኢትዮጵያ እንደመጣ ነው በጥናት የሚታወቀው። ይህ ፍትሐ ነገሥት ለብዙ ዓመታት የኢትዮጵያ ሕግ ሆኖ ሲያገለግል ቆይቷል። ዘመናዊ ሕግጋት በአዋጅ እስኪቋቋሙ ድረስ ይህ ሕግ በተለይ ቤተክርስቲያኗ ከዛም አልፎ ነገስታቱ የሚጠቀሙበት ዋና ሕግ ብለን እንድንወስደው የምንችለው ነው። ብዙም አስተዋጽኦ አድርጓል። የፍትሐ ነገሥትን እየጠቀሱ ውሳኔ መስጠት በነገስታቱ ዘንድ የተለመደ ነው። ይህንን በርካታ ድርሳናትም የጥናት ጽሑፎችም ያሳያሉ። በተለይ ከ16ኛው ክፍለ ዘመን ጀምሮ በተለይ ፍትሐ ነገሥት በግልጽ እየተጠቀሰ ስራ ላይ ውሏል። ይህ ፍትሐ ነገሥትን ብንመለከት ለብዙ ዘመናዊ ሕግጋት እንደ ምንጭነት ተጠቅሞበታል። የኢትዮጵያ መንግስትም ማለት ነው።
የወንጀል ሕግጋትን ብንመለከት በ1929 የወጣው የመጀመሪያው በ1923 የወጣው የመጀመሪያ የወንጀል ሕግ ከዛ በኋላ በ1949 የወጣው የወንጀል ሕግ ብንመለከት ዋነኛ ምንጫቸው የፍትሐ ነገሥት ነበር። ከዛ በኋላ ሌሎችም ሕግጋት አሉ። በተለይ ፍትሐ ነገሥት ትልቅ ተጽዕኖ አለው። የፍትሐ ብሔር ሕግን ስንመለከት በ1952 የመጣው የፍትሐ ብሔር ሕግ ስንመለከት ከፍትሐ ነገሥት በርካታ ድንጋጌዎችን ወስዷል። ፍትሐ ነገሥት ምንጮቹ ስንመለከት አዲስ ኪዳን፣ ብሉይ ኪዳን፣ ሌሎች መጽሐፍትም አሉ። ከዚህም ከተለያዩ ምንጮች የተቀዳ መጽሐፍ እንደመሆኑ በዘመናዊ ሕግ አወጣጥ ላይ በጣም ትልቅ ተጽዕኖ ያሳደረ የሕግ መጽሐፍ ነው። 1952 ላይ የፍትሐ ብሔር ሕግ ሲደነገግ አብዛኛውን ድንጋጌዎችን በተለይ ቤተሰብና የግል ጉዳዮችን በተመለከተ ከፍትሐ ነገሥት ድንጋጌዎችን ወስዷል። ዞሮ ግን በዚያው በፍትሐ ብሔር ሕጉ የፍትሐ ነገሥትን በተመለከተ ፍትሐ ነገሥቱ ላይ የተቀመጠው በተለይ ደግሞ ስጋዊ ክፍሉ በፍትሐ ብሔር ሕጉ ስለተተካ በፍትሐ ብሔር ሕጉ የተደነገጉ ድንጋጌዎች ፍትሐ ነገሥቱን እንዲሽር አድርጎታል። ይህ ደግሞ በፍትሐ ብሔር ሕጉ አንቀጽ 3347 ላይ በግልጽ ተቀምጧል። በፍትሐ ብሔር ሕጉ የተደነገጉትን በተመለከተ ነው። ከዛ ውጭ ያሉትን ምናልባት ካለ ፍትሐ ነገሥት ሊያገለግል ይችላል። ለምሳሌ የመንፈሳዊ ክፍሉን ብንመለከት እሷንም ድረስ ቤተክርስቲያን እየተገለገለችበት በየትኛውም ጉባኤ ላይ እየተጠቀመችበት ይገኛል ፍትሐ ነገሥት። ወደ መንፈሳዊ ፍርድ ቤቱ ስንመጣ መንፈሳዊ ፍርድ ቤቱ የራሱ የሆነ ታሪካዊ ዳራ አለው። ከጣሊያን ወረራ በፊትም መንፈሳዊ ፍርድ ቤቶች እንደነበሩ የኢትዮጵያን የሕግና የፍትህ ጉዳይ ያጠኑ ምሁራን ተናግረዋል እና አበራ ጀንበሬ በግልጽ ጽፈዋል ይህንን። ከዛ በኋላ ከነጻነት በኋላ በ1934 የፍትህ አስተዳደር አዋጅ ሲወጣ ከዛ በኋላ በግልጽ ተቋቁሟል። ሃይማኖታዊ ፍርድ ቤቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍርድ ቤት፣ በእስልምና ደግሞ የቃዲዎች ፍርድ ቤት እየተባሉ ተቋቁመዋል። እነዚህ ፍርድ ቤቶች የፍትሐ ብሔር ሕጉ እስኪያገለግል ድረስ እስኪወጣ ድረስ ስራ ላይ ነበሩ። ቅድም የጠቀስኩልህ አንቀጽ 3347 ፍትሐ ነገሥቱን ይሻረው እንጂ ለምሳሌ በሃይማኖት ጉዳዮች ላይ በተለይ ፍርድ ቤትን በተመለከተ እሱንም ያው የሚሽር ነው። ከዛ ከፍትሐ ብሔር ሕጉ የሚጻረሩ ወይም ደግሞ በፍትሐ ብሔር ሕጉ የተደነገጉ ነገሮች በሙሉ ተተክተዋል ነው የሚለው፣ ተፈጻሚ አይሆንም ነው የሚለው። ግን ተፈጻሚነት ሲኖራቸው አይተናል። ከዛ በኋላ የሰበካ መንፈሳዊ ጉባኤ ስብከተ ወንጌል የሰበካ ጉባኤን የሚያቋቁመው የቃለ ዓዋዲውን በ1970 ላይ ሲወጣ እሱ ደግሞ መሰረታዊ ነገሮችን ይዞ መጥቷል። ይህ ምንድን ነው? ፍርድ ቤት የሚለውን ነገር በግልጽ አስቀምጦት እናገኘዋለን። ቃለ ዓዋዲው አሁንም ድረስ እየተሻሻለ አሁንም ድረስ ተፈጻሚ የሆነ የቤተ ክርስቲያኗ ሕግ ነው እና ከአጥቢያ ጀምሮ እስከ ጠቅላይ ቤተ ክህነት ድረስ ይህ ፍርድ ቤት የራሱ የሆነ ስርዓት አለው። በተለይ የአስተዳደር ጉባኤው የሰበካ አስተዳደር ጉባኤ ነው የዳኝነት አካል ሆኖ እንዲቋቋም የተደረገው እና የመጀመሪያ ደረጃ ስልጣን አለው፣ የይግባኝ ስልጣን አለው። ምን አይነት ሕግጋትን ነበር የሚጠቀሙ ስንል አብዛኞቹ ጉዳዮች የሚመጡት መንፈሳዊ ማስተዳደራዊ ጉዳዮች ሊሆኑ ይችላሉ። የመጡለትን ጉዳዮች ያያል። ቅድም እንደተናገርኩት በደንብ አለመደራጀቱ፣ ያወቃቀሩ ራሱን ችሎ ልክ ከሰበካ ጉባኤ ጋር አብሮ ሰበካ ጉባኤ አለ፣ የአስተዳደር ጉባኤ አለ በአንድ አጥቢያ ላይ ወረዳ ቤተ ክህነት ላይም ሀገረ ስብከት ላይም ጠቅላይ ቤተ ክህነትም እነዚህ የፍርድ ተቋማት አሉ። ነገር ግን ምንድን ነው በደንብ ራሱን የቻለ አይደለም። አንድ ላይ ነው አብሮ ከአስፈጻሚው ወይም ደግሞ ከአስተዳደር አካሉ ጋርም አብሮ ነው የሚገኘው እና ብዙ ጥንካሬ አልነበረውም። ዞሮ ዞሮ መሰረታዊ ሕግጋትን ሲጠቀም ነበረ። አሁን ይሄ መንፈሳዊ ፍርድ ቤቱን ብንመለከት አሁን እስካሁን ሲሰራበት ከነበረው ያንን
በተደራጀ መልኩ ቅድም እንደጠቀስኩት በተደራጀ መልኩ የሚገዛ እንደሆነ ነው የሚጠበቀው። ከህግጋት አንጻር ስንመለከት ከቤተክርስቲያን መሰረታዊ ህግጋት ጋር አሁን ከፍትሐ ነገሥትን ጠቀስን እንጂ ከዛ ውጭ በርካታ ህግጋት አሉ። 8ቱ የሥርዓት መጻሕፍት የሚባሉት አሁን ደግሞ በቅዱስ ሲኖዶስ ደግሞ እየወጡ ቃለ ዓዋዲውን ጨምሮ ከቤተክርስቲያን የማህበራት ምዝገባ ደንብ፣ ሌሎች በቅዱስ ሲኖዶስ የሚወጡ በየወቅቱ የሚወጡ ውሳኔዎች አሉ። እነዚህም ሁሉ ተፈጻሚ ያደርጋል። በሌላ በኩል ደግሞ ከመደበኛ ህግጋትም ጋር ግንኙነት አለው ይኸው መንፈሳዊ ፍርድ ቤት ግንኙነት ልጅ። ምክንያቱም አንዳንድ ህግጋት በእነዚህ አሁን ቤተክርስቲያን ባሏት ህግጋት ብቻ የሚወሰን ወይም ደግሞ የሚመለስ አይደለም። ወቅቱ እየተለወጠ የሰው አኗኗር የህግጋትም ጉዳይ እየተለወጠ ዘመናዊ መልክ እየያዘ ሲሄድ ለዛ ተወዳዳሪ የሆነ ወይም ደግሞ ያንን ሊመልስ የሚችል ፍርድ ቤት ነው የሚሆነው። ስለዚህ የቤተክርስቲያን ህግጋት የማይሸፍኗቸውን ጉዳዮች የመንፈሳዊ ፍርድ ቤት ከመደበኛ ፍርድ ቤቶችም ሊወስድ ይችላል። ለምሳሌ ስነ ስርዓትን ብንመለከት፣ አስርና ሰራተኛን ብንመለከት ሙሉ የሆነ ህግ የላትም ቤተክርስቲያን ነው። ስለዚህ መደበኛ ህግጋቱን መጠቀም ግዴታ ይሆናል ማለት ነው። ስለዚህ መንፈሳዊ ፍርድ ቤቱ በቤተክርስቲያኗ ህግጋትና በዚሁም ደግሞ በመደበኛው ህግጋት አዘሴም ታይም ደግሞ በቤተክርስቲያኗ መዋቅር ያለ የቤተክርስቲያኗ መዋቅር ሊጠቀም የሚችል ነው። በመደበኛው የመንግስት ተቋማት ያሉ መዋቅሮችንም ሊጠቀም ይችላል። በተለይ ይህን ፍርድ ቤት ጉዳዮች የሚሰጣቸውን ሰዎች በማስፈጸም ረገድ የመደበኛው የመንግስት መዋቅርን ሊጠቀም እንደሚችልም በረቂቅ አዋጁ ላይ ተቀምጧል። ስለዚህ ትስስሩ አለ በነባሩ የቤተክርስቲያን ህግጋት እንዲሁም ደግሞ በዘመናዊ ወይም ደግሞ በመደበኛው የመንግስት ህግጋት ያሉትንም ይህንንም አስተሳስሮ የሚይዝ መንፈሳዊ ፍርድ ቤት ነው የሚሆነው። በጣም ድንቅ። እዚህ ጋር ለወይዘሮ ሳምራዊት መስጠት የምፈልገው ምናልባት መንፈሳዊ ፍርድ ቤት ከመነሻው ከፍልስፍናው አንጻር ቀደም ሲል ከአቶ በላይነው ጋር የተወያየ ነው ላይ አድ ማድረግ የምትፈልጊው ነገር ካለ በዚሁ ልስጥሽና ከዛ በኋላ ወደ ቀጣይ ጥያቄዎች ደግሞ ልሂድ። እሺ እንግዲህ ያው በላይ በደንብ አብራርቶታል ብዬ አስባለሁ። ግን አሁን የቤተክርስቲያን የኛ ቤተክርስቲያን ሰዎችም ምእመናንም መረዳት ያለባቸውና አሁን ላይ በጣም ኢሚዲየት የሆነ የቤተክርስቲያን ችግር በሰራተኞች መካከል ሰፊ ልዩነት አለ። አሁን እንግዲህ ቤተክርስቲያን እኛ የህግ ሰዎች ስለሆንን ምናልባት አጥርተን የቤተክርስቲያንን ስርዓቷ ምናምን ላናወራ እንችላለን። ግን አሁን በእኛ አንደርስታንዲንግ ያለው ነገር ምንድነው? ቤተክርስቲያን አላማዋ ሰማያዊን መንግስት በምድር ማኖር ነው አይደል? ከዛ የመንግስቱ ወራሽ ማድረግ ነው ምእመኖቿን። ይህንን ስራ ደግሞ የምታከናውንበት አገልግሎቷን የምታከናውንበት ትልቁ መድረኳ የቤተ መቅደስ አገልግሎት ነው። የቅዳሴው፣ የስርዓቷ፣ የቅኔ ማህሌት አገልግሎት ነው። ይሄ ዋናው የቤተ ክርስቲያን አገልግሎቷ ይሄ ነው። ምእመናንም ሆኑ አላማውም ይሄ ነው። ግን አት ሴም ታይም ደግሞ የአስተዳደር አገልጋዮች ደግሞ አሉ አይደል? በአስተዳደር ይሄንን ስርዓት ይሄንን የቤተ ክርስቲያን አገልግሎት ደግሞ ለማገዝ ነገሮችን ለማመቻቸት የሚሰሩ የአስተዳደር ሰራተኞች አሉ። አሁን ቅድም በላይ እንዳለው በመንግስትና ቤተ ክርስቲያን ልዩ ናቸው፣ ተለያይተዋል በሚለው መርህ በህገ መንግስታችን መርህ መሰረት መንግስት በቤተ ክርስቲያን ይሄ የአምልኮ ስርዓት ውስጥ እጁን አያስገባም። በቅዳሴው በማህሌቱ ያሉ አገልጋዮች ቢበደሉ ሄደው ጉዳያቸውን የሚያሳዩበት መዋቅር የላቸውም። እነዚያ የአስተዳደር ሰራተኞች ግን ከስራ ቢባረሩ ያልሆነ በደል ቢደርስባቸው መደበኛ ፍርድ ቤት ላይ ሄደው በአሰሪና ሰራተኛ አዋጁ ከሰው አስገድደው ማስፈጸም ይችላሉ። አሁን ይሄን ሁለቱን ስናይ እንግዲህ የቤተ ክርስቲያናችንን ትምህርት የምናየው ነው። ሊቃውንቱ የሚሄዱበትን ርቀት 10 ዓመት 20 ዓመት ተምሮ ሌሎችንም ማትረፍ የሚሰራው ይሄ ምእመናንን ለሰማያዊው አገልግሎት የሚያዘጋጁ ካህናት የቤተ መቅደሱ አገልጋዮች ቢበደሉ ሄደው ጉዳያቸውን የሚያሳዩበት መዋቅር የላቸውም። አሉን ፍርድ ቤቶች ቅድም በላይ እንዳለው፣ ግን እነዚህ የኛ ፍርድ ቤቶች በአዋጅ ስላልተቋቋሙ ቢወስኑ እንኳ
የተወሰነለት ሰው ለፖሊስ ሄዶ ይሄን አስፈጽምልኝ ወይ ባንክ ሄዶ በልሄ አስፈጽም ባንክን ክፈለኝ ገንዘብ ማለት አይችሉም። አሁን የዚህ አዋጅ ትልቁ ነገር ይዞት የመጣው ለሊቃውንቱ ለቤተ መቅደስ አገልጋዮች ይሄንን መድረክ ፈጥሯል ማለት ነው። ጉዳያቸው ይታያል። እግዚአብሔር ፈቅዶ አዋጁ ሲጸድቅ ጉዳያቸው በስነ ስርዓት ይታያል። አስፈጻሚዎችም ፖሊስም ይሁን ሌሎች ማንኛውም አስፈጻሚዎች ጉዳያቸውን የማስፈጸም ኃይል ይኖራቸዋል ማለት ነው። ስለዚህ ከዚህ አንጻር ትልቅ ጋፑን የመድፈን ስራ ይሰራል። በላይ ከጠቀሳቸው ነገሮች በተጨማሪ እንዲያዝ ነው ይሄን ያነሳሁት ማለት ነው። በጣም ጥሩ ሳምሪ። ከዚሁ ጋር ተያይዞ የ1952ቱ የፍትሐ ብሔር ህግና የ1987ቱ የኢትዮጵያ ህገ መንግስት በኋላ ደግሞ የቤተ ክርስቲያኒቱ የዳኝነት ስርዓት በህግ መዋቅር ውስጥ ያላቸው ሁኔታዎች አሉ። እነዚህ ሁለት ነገሮች እና ምን አይነት ድርሻ ይወስዳሉ? በተለይ ደግሞ ቤተ ክርስቲያኒቱ ራሷ ይህንን መብቷን ለማጠናከር ለምን ያህል ጊዜ ለምን ያህል ዘመን ለዚህ ሁሉ ክፍት ዓመታት የዘገየችበት ምክንያት ምንድን ነው? እንግዲህ ያው የቤተ ክርስቲያን ሰዎች በራሳቸው ቤተ ክርስቲያን ካለባትን ፈተና አንጻር ለምን ይሄ አልሆነ የሚለውን እነሱ የሚመልሱት ነገር ሊኖር ይችላል። እኛ ግን እንደ ባለሙያ እና ይሄም እግዚአብሔር ፈቅዶ ሲጸድቅ ይሄም አዋጅ ጋፑን ይሞላል የምንለው የማስፈጸም ቅድም ያልኩት የማስፈጸም ፓወር አልነበረንም። ኦኬ ትልቁ ነገር እሱ ነው። ይሄ ዘመናዊው ነገር የዘመናዊው ምንድነው ህግ አሁን የምንጠቀምበት የኛ መደበኛው ፍርድ ቤት ላይ የምንጠቀምባቸው ህጎች እየጸደቁ ሲመጡ ምዕመናን ወደዛ መሄድ ጀመሩ። ስለምንድን ነው እዚህ መተው ቢያጸድቁ እንኳን እዛ ሄዶ የሚያስፈጽምላቸው አልነበር። ኦኬ አሁን ያንን መዋቅር ውስጥ ለማስገባት ነው የመጣው። ይሄ ብዙ የተለፋበት ነው። ብዙ ወንድሞች ረጅም ዓመት ፈጅተው የሰሩት ነው። እኛ ያው ባናቱ መተን ነው አሁን ለማስፈጸም የምንሮጠው እንጂ ያለቀ ነገር ነው እኛ እጅ ላይ የደረሰ። ያው ነበላይሁን ፓርት ኦፍ ኢት ናቸው። ይሄ አዋጅ በራሱ ረቂቅ አዋጁ በቅዱስ ሲኖዶስ ይሁንታ ያገኘው 2015 ላይ ቅዱስ ሲኖዶስ አይቶት በቃ ይላክ ለህዝብ ተወካዮች ምክር ቤት የተባለ አዋጅ ነው። ግን ያው በነበሩብን ብዙ ፈተናዎች ነው እየተንከባለለ የመጣውና አሁን ግን እኛ እጅ ላይ ስለደረሰ እግዚአብሔር ቢፈቅድ ጫፍ እናድርሰው ብለን ነው። ስለዚህ አሁን ለምዕመናንም አዲስ ተስፋ ይዞ ይመጣል ማለት ነው። ምክንያቱም በዚህ ኢንቫይሮንመንት ይሄ አሁን ኢንቫይሮንመንቱን ለመሳል መሞከር ነው። ጸሎት ተደርጎበት የሚከፈት ፍርድ ቤት መንፈሳዊውንም እውቀት ዓለማዊውንም እውቀት የያዙ ዳኞች እግዚአብሔርን በመፍራትና በእውነት ፍትህ የሚሰጥበት መድረክ ነው የሚሆነው። በዛ መድረክ ለመዳኘት መቼም ሁሉ ሰው ይመጣል የሚል ተስፋ ነው ያለን። እኛ ግን እንደ ምዕመናንም አንድ አማራጭ ነው። ግን ክሊር የሆነው ቤተክርስቲያን የዚህን ያህል ጊዜ የፈጀባትና ፍርድ ቤቶቻችን አሁን ያሉትን መንፈሳዊ ፍርድ ቤቶች ያዳከመብን ነገር ያፈጻጸም ቢወስኑም ሄዶ የሚያስፈጽምላቸው ይሄ አዋጅ እግዚአብሔር ፈቅዶ ሲጸድቅ ያንን ፓወር ይሰጣል ማለት ነው። በጣም ጥሩ። ይሄንንም ጥያቄ ወደ በላይ ልወሰደው። በተለይ 52 ዓመተ ምህረት ላይና 87 ዓመተ ምህረት ላይ የቤተ ክርስቲያኒቱ የዳኝነት ህግ ስርዓት በመዋቅሩ ውስጥ ያለው ድርሻ ምን እንደሆነ ያወቅ አልመሰለኝም እና እሱ ላይ የምትሰጠን ሀሳብ ካለ። አሁን በ1952 የፍትሐ ብሔር ህግ በተመለከተ ቅድም ለመጥቀስ ሞክሬያለሁ። የቀድሞው በ1934 በኋላም ደግሞ በ1936 ማሻሻያ የተደረገበት የፍርድ ቤት የቤተክርስቲያን ፍርድ ቤት የቤተክርስቲያን አስተዳደር ነው የሚለው እንደውም ፍርድ ቤቶችን የሚያካትል እና እዛ ላይ አንቀጽ 3347 ፍትሐ ብሔር ህግ መሰረታዊ ህግ ነው። የዳኝነትን የሚያቋቋም ህግ አይደለም። ስለ ፍርድ ቤቶች በግልጽ ያስቀመጠው ነገር የለም። ስለ ፍርድ ቤቶች ምክንያቱም የፍትሐ ብሔር ህጉ እንደጠቀስኩትኝ የመሰረታዊ ህግ ነው እንጂ ፍርድ ቤትን የሚያቋቁም ደግሞ የስነ ስርዓት ህግ አይደለም። ፍርድ ቤቶች የሚቋቋሙት ራሱን በቻለ አዋጅ ነው። ዝም ብሎ ነው ያለፈው። ቤተ ክርስቲያን በዛን ጊዜ መንፈሳዊ ፍርድ ቤት እኮ አለ። እንዲያውም በ1936 ላይ የወጣው አዋጅ ላይ የቤተ ክርስቲያን መንፈሳዊ አስተዳደር ጉባኤ ለመደበኛ ፍርድ ቤት የሚሾሙ ዳኞችን
በእጩነት ለማቅረብ ሁሉ የሚያስችል ስልጣን ነበረው። ስለዚህ በዛ መንገድ ነው፣ ሙሉ በሙሉ አልተከለከለም ነበረ። ግን አብዛኞቹ ዳኞችም እነዚሁም ደግሞ በወቅቱ ቤተክርስቲያን ካላት ተሰሚነት አንጻር ንጉሠ ነገሥቱም የቤተክርስቲያኗ የበላይ ጠባቂ ነው ስለሚል ከዛ አንጻር የተጠናከረ የተለየ ፍርድ ቤት ለማቋቋም ያን ያክል ገፊ ምክንያት የለም ማለት ይቻላል። በወቅቱ ግን ፍርድ ቤትም ነበረ በወቅቱ። በኋላ ላይ የንጉሠ ነገሥት መንግስት ወድቆ ደርግ ሲተካ የቅድም የጠቀስነው ቃለ ዓዋዲ የሚጸደቀው በዛን ዘመን ነው፣ 1971 ወይም 70 ዓመተ ምህረት አካባቢ። ያኔ ቅድም ለመጥቀስ እንደሞከርኩትኝ የፍርድ ስርዓት ስቲል አለ በዛ በቤተ ክርስቲያን ውስጥ ማለት ነው። ከአጥቢያ ጀምሮ ነው እንደውም የመንግስትንና የሃይማኖትን መለያየት በግልጽ ቢያውጅም ነገር ግን ህገ መንግስቱ ብዝሃ ሃይማኖትን የተቀበለ ህገ መንግስት ነው። ብዝሃ ህግጋትን የተቀበለ ህገ መንግስት ነው። ለዚህም ባህላዊ ፍርድ ቤቶች፣ ባህላዊ ህግጋት፣ ሃይማኖታዊ ፍርድ ቤቶች፣ ሃይማኖታዊ ህግጋት። ለምሳሌ በቤተሰብ ህግ እኮ ስንመለከት የጋብቻ ከሚፈጽምባቸው 3 ስርዓቶች አንደኛው በሃይማኖት መሰረት የሚፈጽም ጋብቻ ነው። ስለዚህ ህገ መንግስቱም ሆነ ሌሎች መሰረታዊ ህግጋት የብዝሃ ሃይማኖትን የተቀበሉ ናቸው፣ እውቅና የሰጡ ናቸው። እንደውም የህገ መንግስቱ አንቀጽ 78(5)ን ስንመለከተው የህዝብ ተወካዮች ምክር ቤት አዲስ የሚቋቋሙ ወይም ደግሞ የተቋቋሙትን እየሰሩ ያሉ ካሉ እነዛን ፍርድ ቤቶች እውቅና ይሰጣል ወይም ያቋቁማል ነው የሚለው። ስለዚህ አሁን ህገ መንግስቱ ይፈቅዳል፣ ምንም የከለከለው ነገር የለም። ለምሳሌ ሸሪዓ ፍርድ ቤትን እኮ መመልከት እንችላለን። ከሃይማኖት ፍርድ ቤቶች ባህላዊ ፍርድ ቤቶች እየተቋቋሙ ነው። በተለይ በዚህ 2 ዓመት ውስጥ በኦሮሚያ ክልል ለምሳሌ የኦሮሚያ ክልል ራሱን የቻለ የባህላዊ ፍርድ ቤቶች ማቋቋሚያ አዋጅ አወጥቷል። አማራ ክልል በቅርቡ አወጥቷል። የባህላዊ ፍርድ ቤቶችን በተመለከተ ማለት የመንፈሳዊ ፍርድ ቤቶችን በተመለከተ መንግስት የከለከለ በግልጽ ነው ያስቀመጠው። ለምን ዘገየች ቤተክርስቲያን ብንል እንግዲህ የተለያየ ምክንያቶች ልንደረደር እንችላለን። እኔ እስካሁኑ መዘግየት አይደለም የሚያሳስበኝ፣ ወይም ደግሞ ከዚህ በኋላ ያለው ጊዜ ይበልጣል። እሱን ነው ትኩረት ማድረግ አለብን። ከዚህ በኋላ በአንዳንድ ጉዳዮች ላይ ፍርድ ቤቶች በግልጽ እንደሚያሳዩት በቤተክርስቲያን ጉዳይ ጣልቃ አንገባም፣ ይሄንን አይመለከተንም ብለው በተደጋጋሚ ውሳኔ ሰጥተዋል። ይሄ በራሱ እኮ የመንፈሳዊ ፍርድ ቤት እንዲቋቋም በጣም በአጣዳፊነት እንዲሰራ የሚያስገድድ ነገር ነው። ቤተክርስቲያንም ቅድም የጠቀስኩት በመንግስትና በሃይማኖት መካከል ያለው ድንበር የሚጠበቀው አንደኛው ራሷን በፍትህ በፍርድ ቤት እኩል ራሷን አደራጅታ ስትገኝ ነው። በማወቅ የሚሆን ባለማወቅ እኮ አንዳንድ ጊዜ ፍርድ ቤቶች ወደ ቤተክርስቲያን ጉዳዮች እኮ የገቡባቸው ጊዜዎች አሉ። አሁን ያ አንዳንድ ጊዜ እንደውም የቤተክርስቲያን ህግጋት ወይም ደግሞ የአንድን ሃይማኖት ህግጋት የተረጎሙባቸው ውሳኔዎች አሉ በሰበር ደረጃ። ስለዚህ አሁንም በመንግስትና በሃይማኖት መካከል ያለውን ልዩነት በተለይ በመንፈሳዊ በኩል ያለውን ነገር ለማስጠበቅ የእስካሁኑ መዘግየት ይበቃል። ከዚህ በኋላ ግን አቋቁሞ ቤተክርስቲያን ራሷን ችላ በፍርድ ቤት ሂደት ራሷን ችላ መገኘት መቻል አለባት። ብዙ ጥናቶች ያስፈልጋል። ብዙ ትምህርቶች ማስተማር ያስፈልጋል። ብዙ ጥናቶች፣ ምርምር ጽሁፎችም ያስፈልጋሉ። ስለዚህ ያለፈውን መውቀሱን ብዙ ሳንወቅስ ለወደፊቱ ግን ማንሰራ ከሆነ መወቀስ ያለብን። ምክንያቱም አስቻይ ነገር በቂ ነው። ገፊ ምክንያቶችም አሉ። ዘመን እየተለወጠ በጣም ብዙ ነገሮች እየተወሳሰቡ አንዳንድ ነገሮች እንደዚህ እርስ በርሳቸው የሚጠላለፉ ነገሮች እየበዙ ነው የሚሄደው። ያ ነገር ነገ ምን ሊፈጥር እንደሚችል መገመት አንችልም። ስለዚህ የተደላደለ ነገር ባለበት በዚህ ወቅት እነዚህ መንፈሳዊ ፍርድ ቤቶችን ማቋቋሙ
ልናቅማማበት የሚገባ ወይም ለዛሬ ለነገ ብለን በይደር የምናቆየው ነገር እንዳልሆነ ግን እኛም እንደ ሕግ ባለሙያ ማሳወቅ ማስጠንቀቅም ማሳወቅም ማቴሪያል እንፈልጋለን። በጣም ጥሩ። እዚሁ ጋር አያይዤ የምጠይቀው ምናልባት ቅድም የሸሪዓ ፍርድ ቤትን አንስተህልኝ ነበረ፣ ግን እሱን ወደ በኋላ ባመጣው የተሻለ ይመስለኛል። ከሃይማኖቶች ጋር ያለ ሌላ ሃይማኖት የሆነ ፍርድ ቤት እኛ ጋር ግን የሌለ ፍርድ ቤት ግን እሱ ውስጥ ከመግባቴ በፊት ቀደም ባሉ ዘመናት የነበሩ ፍርድ ቤቶች ነበሩ። ለምሳሌ በንጉሠ ነገሥቱ ዘመን ምንድነው የሚባለው የንጉሱ እንትን ዙፋን ችሎት እሱ ይባል ነበርና አሁንም ድረስ እንደውም እሱ ችሎት ትዝ ይለኛል። በታሪክም እንኳን በቴሌቪዥን በምናምን ስንመለከተው አዲስ አበባ ዩኒቨርሲቲ ላይ ነበረ የዙፋን ችሎት ተቀምጠው ንጉሠ ነገሥቱ ማብራሪያ የሚሰጡበት ችሎቱ የሚቀመጡበትና ከዛ ደግሞ ትልልቅ እንትኖች የሚነገሩ ውሳኔዎቹ የሚነገሩበት ይመስለኛል ባልሳሳት። ግን ከዚያ ጋር ተያይዞ የካህናት ፍርድ ቤቶች ወይም የሊቃውንት ፍርድ ቤቶች የዳኝነት ልምዶች ነበሩ ወይ ያኔ? አሁን ከሚቋቋመው ፍርድ ቤት አንጻር እንደው የታሪክ ተሞክሮ መውሰድ ብንችል ብዬ ነው። የካህናት ጉባኤ አለ፣ በፊትም አለ፣ አሁንም አለ እኮ አለ ፍርድ ቤት። አሁን እኮ እንደው ቃለ ዓዋዲውን ሲገልጠን እንየው። እዛ ላይ እኮ የካህናት ጉባኤ የሚባል እኮ አለ። ምንም ጉዳዮች እንደሚያይ እኮ በግልጽ አስቀምጧል። ሪል ግን አፕላይ ይደረጋል እንደ ጠቅላይ ቤተ ክህነት ከሆነ ማለት ነው። አሁን አዲስ አበባ ሀገረ ስብከት እዚህ በአንድ ደቂቃ በሁለት ደቂቃ ርቀት ነው ያለ። ሄደህ ለማየት ብትችል አሁን ፍርድ ቤት እኮ አለ። እዛ ላይ ሬጅስትራር አለ፣ የአስተዳደር ሰራተኞችም አሉ፣ ዳኞችም አሉ። በተለይ መንፈሳዊያን አገልጋዮች ይመጣሉ እና የካህናት ጉባኤው ደግሞ ከታች ከአጥቢያ ቤተክርስቲያን ጀምሮ ነው ያለ። ምን ጉዳዮች ያሉ? በተለይ ስለ ምስጢረ ክህነትን በተመለከተ ምስጢረ ተክሊልን በተመለከተ እነዚህ ምስጢረ ንስሐን በተመለከተ እኮ የካህናት ጉባኤ አለ። አሁንም ዳኝነት የሚሰጥ አካል ነው። እሱ ዳኝነት የሚሰጥ አካል ነው የካህናት ጉባኤ። ይህን የይግባኝ ስርዓት አለው። ቃለ ዓዋዲው ላይ በግልጽ መመልከት ይቻላል። የአስተዳደር ጉዳዮችም አሉ። አስተዳደር ጉባኤውም የራሱን የቻለ እዚህ ላይ ግልጽ አዋጁን ማነው ቃለ ዓዋዲው ካለ ምናልባት እዛ ላይ ቸክ ማድረግ ይቻላል። አስተዳደር ጉባኤውም ቅድም እንደጠቀስኩት በተደጋጋሚ የራሱ የሆነ የዳኝነት ስልጣን አለው። ይህንን አብዛኞቹ ደብሮችም አላቸው፣ አጥቢያዎች ማለት ነው። በወረዳ ቤተ ክህነትም ደረጃ አለ። ጥንካሬ የለውም፣ የተደራጀ አይደለም። ቅድም አልኩ የተደበላለቀ ነው። ለምሳሌ ከሌላኛው የቤተክርስቲያን አገልግሎት ጋር የፍርድ ቤት አንደኛው መርህ ወይም ምሰሶ የምንለው ነፃነት ነው። ራሱን የቻለ መሆን ነፃነት። ነፃነት ሲባል አንደኛ የሚመራው በሕግና በሕግ ብቻ ነው። ሁለተኛው ደግሞ ተቋማዊ ነፃነት አለ፣ የሕግ ነፃነት የምንለው አለ። ተቋማዊ ነፃነት ለምሳሌ ከሌሎቹ አካላት ለምሳሌ ከሕግ አውጪው እና ደግሞ ከሕግ አስፈጻሚው የተለየ ወይም ደግሞ ራሱን የቻለ ነፃነት ያለው ማለት ነው። ይሄኛውን አሁን በቤተክርስቲያን ያለውን የፍትህ ስርዓት ስንመለከተው እንደዚህ አይነት አይደለም፣ ነፃነት ያለው አይደለም። እርስ በርስ እንደውም አንደኛው ቃለ ዓዋዲውም አንደኛው ካየሁበት ክፍተት እኔ ያው አስተዳደር ጉባኤ ለምሳሌ የካህናት ጉባኤ የሚሰጡን ውሳኔ በይግባኝ ሊሽረው ይችላል፣ አጥቢያ ላይ ሆኖ ማለት ነው። የይግባኝ ስርዓት የይግባኝ ስርዓት ማለት ለምሳሌ ዝቅ ያለው ነገር ከፍ ወዳለው አካል መሄድ ነው። አንደኛው ክፍተት ብለን ልንወስደው እንችላለን። ለዛ ነው አልተደራጀም፣ ጥንካሬ የለውም የተባለበት አንደኛው ምክንያት እሱ ነው። ለማስፈጸም አፈጻጸምን ብንመለከት ምናልባት የቤተክርስቲያን ምእመናን ካላቸው ፈሪሃ እግዚአብሔር አንጻር፣ ከተገዥነት አንጻር ወይም ከሌላ አንጻር እና እስካሁን ድረስ ምናልባት የአፈጻጸም ችግር ላይኖር ይችላል። በእርግጥ ይሄ ራሱን የቻለ ጥናት ይፈልጋል። ወደፊት ግን በዚሁ ላይ ቀጥል ይችላል። አንዳንድ ቦታዎች እኮ የምንሰማቸው
አድባራት ላይ ገዳማት ላይ የምንሰማቸው እኮ ግጭት የሚመስሉ ነገሮች መዳኘት የሚችሉ ናቸው። ቀርበው ፍርድ ቤት ቢኖር በፍርድ ቤት ሊታዩ ሊወሰኑ የሚገባቸው ጉዳዮች ናቸው። ግን አንዳንድ አልፎ አልፎ እኮ በሚዲያ እንሰማለን። ወደ ኃይል የተቀላቀሉ ነገሮች እኮ አልፎ አልፎ እንሰማለን። ምናልባት ጎልቶ ስለማያጣ ሊሆን ይችላል። የሰበካ ጉባኤ ምርጫ ላይ እኮ አንዳንድ ችግሮችን እየታዩ ነው የሚባል ነገር እየሰማን ነው። ያ እኮ በዳኝነት አካል ሊመለስ የሚችል ጉዳይ ነው። በዛ ደረጃ የሚያደርስ አልነበረ። ወደፊት ምን አይነት ነገር ሊገጥመን ይችላል? የዛሬውን አይደለም ማየት ያለብን፣ ወደፊት ነው። አረቀን 20-30 ዓመት ምናልባትም ከዛ ከ5 ዓመት በኋላ ከ10 ዓመት በኋላ ቤተክርስቲያን ምንድን ነው የቤተክርስቲያን ምዕመናን ህዝበ ክርስቲያኑ ምን አይነት ነገር ነው የሚኖሩ? ብዙ ተጽዕኖ የሚያሳድሩባቸው ጉዳዮች አሉ። እነዛን ነገሮች ለህዝቡም ለቤተክርስቲያኗም ስርዓት ያስፈልገዋል። የሚመራበት የሚተማመንበት ችግር ይፈጠር አቤት ብዬ በአግባቡ ዳኝነት የሚሰጠኝ አካል ሊኖር ይገባል። ስለዚህ ይህንን ታሳቢ ማድረግ ያስፈልጋል። አሁን ያለው በቂ አይደለም። የትኛው የቤተክርስቲያን ምዕመን ወይም ደግሞ የትኛው ምናልባት አብዛኞቹ የቤተክርስቲያን አገልጋዮች ሊሆኑ ይችላሉ እነዚህ ቦታዎች የሚሄዱ ቤተክርስቲያን ራሷን የቻለ ስርዓት የጋብቻ ስርዓት አላት። በስርዓተ ተክሊል ወይም በስርዓተ ቁርባን ያጋባቻቸውን ምዕመናኖችን እኮ ፍች የሚሄዱት መደበኛ ፍርድ ቤት ላይ ነው። ግን መታየት የነበረበት የት ነው? በአጥቢያ ቤተክርስቲያን በካህናት ጉባኤ ሊታይ የሚችል ጉዳይ ነው። ያንን አምኖ የሚሄድ አለ ወይም ደግሞ በየት ዳኝነት አገኛለሁ ብሎ የሚሄድ አለ። የቤተክርስቲያን አገልጋዮች አገልግሎታቸውም ስራቸውም ደሞዝ የምትከፍላቸውን ቤተክርስቲያን ስለሆነች እዛ ሊሄዱ ይችላሉ። ምን ያክሉ እስካሁን ጥያቄ ውስጥ የሚገባ ነው። ምዕመኑስ? እኔ በግሌ ለምሳሌ እዛ ቤተ ክህነት ላይ ሄጄ ወይም ደግሞ ካህናት ጉባኤ ወይም ደግሞ እዛ አንድ አስተዳደር ዳኝነት አገኛለሁ ብዬ አምናለሁ? እስኪ ራሳችንን ጠይቅ እስኪ ሁላችንም። ስለዚህ የተጠናከረ ራሱን የቻለ በሰው ኃይል የተጠናከረ በቂ የሆኑ ባለሙያዎች ያሉት ዳኞች ማለት ነው። በቂ የሆኑ የአስተዳደር ሰራተኞች ያሉት ከመደበኛ ፍርድ ቤቶች የምንጠብቀውን ያክል ፍትህ ሊሰጡ የሚችሉ መሆን አለባቸው። በዛ ልክ ነው አስበን መስራት ያለብን። ካሪኩለም ውስጥ ገብቶ እንደ አንድ አሁን ወደ ሸሪአው ደግሞ መለስ ስልበል ምናልባት እንዳልተው ሳምሪ ወደ አንቺ ምትላለሁኝ ካሪኩለም ውስጥ ገብቶ አሁን የሸሪአ ፍርድ ቤት ሲቋቋም ይመስለኛል በዲፓርትመንት ውስጥ አንደኛው ትምህርት ሆኖ የሚገለገለው የሸሪአ ፓርትም ነው። የመረጠ ተማሪ ገብቶ መማር ይችላል ይመስለኛል። አሁን ቅድስት ቤተክርስቲያኒቱም እንደ ካሪኩለም ቀርጻ ለማስተማር እቅድ አላት ማለት ነው። እንዴት ነው? እንግዲህ አሁን ያው አዋጁ ላይ እያወራን አይደለ? ከዚህ በኋላ አዋጁ ሲጸድቅ ይዟቸው የሚመጡ ነገሮች አሉ። አሁን እነዚህ የስርዓት መጻሕፍት ቤተክርስቲያን ለዚህ መንፈሳዊ ፍርድ ቤት የምትጠቀምባቸው የስርዓት መጻሕፍት ምዕመኑም ማወቅ አለበት፣ እኛም ባለሙያዎች ማወቅ አለብን። ምዕመኑም እኮ አውቆ ነው አይደለ በዚህ ልዳኝ ብሎ የሚመጣ የዛን ጊዜ በስልጠና ይሁን ወይ በኮሌጅ ይሁን እሱን ቤተክርስቲያን የቤት ስራዋ ነው ማለት ነው፣ ግን ማሳወቅ አለባት። አሁን ዩኒቨርሲቲ ላይ እኛ ስንማር ሎ ስኩል ኢስላሚክ ሎ ተብሎ ኢሌክቲቭ ነው፣ ግን ከሆነ ኮርስ ጋር ኢሌክቲቭ ሆኖ የመረጠ ሰው የሚማረው ትምህርት አለ። አሁን እንግዲህ ካሪኩለሙን አላውቅም፣ እኔ ረጅም ጊዜ ነው ከተማርኩ፣ ግን እዛ ድረስ መሄድ አለብን። ይሄ ከጸደቀ ማለት ቅድም እንዳልኩት ኃይል ነው የሚሰጠን፣ መንግስትም እጁ የሚገባበት ነው። የህግ ትምህርት ቤቶች ላይ እንደ ትምህርት መግባቱ አይቀርም ማለት ነው። በዚህ ጉዳይ አሁን እንግዲህ እንደመነሻ ወደ በደንብ ስናወራ እናየዋለን፣ ዳኞች እንዴት ይሾማሉ የሚለው ጋር። ግን አሁን በስልጠናም በምንም ልናሟላው እንችላለን። ግን ወጥ የሆነ እነዚህን መጽሐፍት የስርዓት መጽሐፍትና የህግ መጽሐፍት ላይ ፕላስ ደግሞ ከኛ ከመደበኛው የህግ ስርዓትና ከነሱ መጽሐፍት ጋር አዋህዶ የሚሰጥ ኮርስ ትምህርት ሊኖረው ይገባል ነው። ወደፊት ያንን ያው የቤተ ክርስቲያን የቤት ስራ ይሆናል ማለት ነው። በጣም ጥሩ። ወደ መሰረታዊ ደግሞ የመጽሐፍ ቅዱስ መነሻ መርሆች ላይ ልምጣ። መነሻ እንዲሆኑ ይሄ መንፈሳዊ ፍርድ ቤት ለማቋቋም መጽሐፍ ቅዱስ እኛን ይደግፈናል ወይስ አይደግፈንም? እሱ ላይ ማብራሪያ እስኪ።
ይህንን በተመለከተ እንግዲህ የመጽሐፍ ቅዱስን ዳኝነት ፍርድ ቤትን ወደዛ መሄድ አለብን የለብንም የሚለው ያው ለቤተክርስቲያን ሊቃውንት እንተወው። እኛ እዛ ላይ ትምህርቱም በቂ እውቀት ስለሌለን ብዙ ማለት አልችልም። ግን ያው የቤተክርስቲያን መጽሐፍ በተለይ እነዚህ ሴኩላር በምንላቸው ጉዳዮች ወደ ፍርድ ቤት መሄድን የሚከለክል አይደለም። ቅድም የጠቀስነው ፍትሐ ነገሥትን እኮ ብንመለከት አንደኛው ምንጩ ብሉይ ኪዳን ነው። ብሉይ ኪዳን ነው አንደኛው ምንጩ የሙሴ ሕግጋት። እኛም ሕግ ትምህርት ቤት ላይ ስንማር ጥንታዊ ሕግጋት ከሚባሉት አንደኛው እነዚህ 5ቱ ብሔረ ኦሪት የሚባሉት እነዛ ናቸው። የሙሴ ሕግጋት ተብሎ ተምረናል። አዲስ ኪዳን እንደዚሁ ከአዲስ ኪዳን እና ከሌሎችም ነው የፍትሐ ነገሥት የተቋቋመው። ፍትሐ ነገሥትን ብንመለከት እኮ ስለ ፍርድ ቤትም የሚያስቀምጠው ነገር አለ፣ ስለ ዳኞች የሚያስቀምጠው ነገር አለ። ስለዚህ በመርህ ደረጃ በቤተክርስቲያን አስተምህሮ መሰረት ጉዳይን በፍርድ ቤት ማየት ለፍርድ ቤት ማቅረብ በቃ ይሄ ከሰው ልጅ ጋር አብሮ የተሰጠ ነው። ክርክር ሙሴ ብዙ የጻፋቸው መጽሐፍቶች ላይ እዛ ላይ ስለ ብዙ ነገሮች እኮ ይደነግጋል። በጣም ስለ ወንጀልም፣ ስለ ፍትሐ ብሔርም፣ ስለ ውርስ፣ ስለ ቤተሰብ፣ ስለ ባልና ሚስት ብዙ ነገሮች ማለት ነው። ስለዚህ ሕግጋቱ ካሉ ፍርድ ቤቶች አለ። ይሄ የመንፈሳዊ ፍርድ ቤቶች በነገራችን ላይ የአሁን የቅርብ ጊዜ አይደለም፣ የ19ኛው ወይም የ20ኛው ክፍለ ዘመን ውጤት አይደለም። ከጥንት ጀምሮ መንፈሳዊ ፍርድ ቤቶች አሉ። በሌሎችም አብያተ ክርስቲያናት ማለት ነው። በሌሎች አብያተ ክርስቲያናትም በሌሎች እምነቶችም በአንግሊካል በእንግሊዝ ብንመለከት በራሽያም በአሜሪካም በእነዚህም እነዚህ አይነት ፍርድ ቤቶች አሉ። በቤተ ክርስቲያንም ቢሆን በግልጽ ነው የሚያስቀምጠው። ሐዋርያው ቅዱስ ጳውሎስም እንደዚሁ በቆሮንቶስ መልእክቱ እንደዚህ ዓለማዊ የሆኑ ወይም ደግሞ ሴኩላር በሆኑ ጉዳዮች ላይ ለወንድሞቻችሁ ለሽማግሌዎች ለምን አታቀርቡም የሚል ቃል በቃል እንግዲህ ቃሉን መጥቀስ አልችልም። ይህንን የቤተክርስቲያን አባቶች አንድምታውን ትርጓሜውን አስተምረውን ለእነሱ ትቼ ነገር ግን ከመካከላችሁ ወንድሞች የሉም ሽማግሌዎች የሉም እያለ ያስተማረው የጻፈው አለ ለቆሮንቶስ ሰዎች። ስለዚህ ይሄ መንፈሳዊ ፍርድ ቤት ከጥንትም ያለ ነው፣ አሁንም ያለ ነው፣ እየተሰራበት ያለ ነው። ስለዚህ ይሄ ከቤተክርስቲያን አስተምሮ ከቤተክርስቲያን ቅዱሳት መጻሕፍት አንጻር የሚስማማ ነው ለማለት ነው። በጣም ድንቅ። ከዚሁ ጋር ተያይዞ ይህ አዲስ ፍርድ ቤት ከኦርቶዶክስ ቤተክርስቲያን መርሆች ወይንም መሰረታዊ ነገሮች አንጻር የትኞቹን የቤተ ክርስቲያን ሕግጋትን ተፈጻሚ ያደርጋል? በዚሁ አንጻር ደግሞ በዘመናዊ የሕግ አሰራር በቤተ ክርስቲያናችን ሕግጋት መካከል ያለው መስተጋብርስ እንዴት ነው ልናየው የምንችለው? እሺ እንግዲህ ረቂቅ አዋጁ በአንቀጽ 5 ላይ አሁን እንግዲህ አፋችንን ሞልተን የማናወራው ረቂቅ ስለሆነ ነው። ይሄ የዚህም ዓላማ ለምእመናንም ለቤተ ክርስቲያን አባቶችም ለሊቃውንቱም ለሚመለከታቸው ሰው ይሄ ስራ እየተሰራ ነው እና እወቁት ነው፣ በሚገባ ማሳወቅ ነው። አዎ ስለዚህ እርግጥ አድርገን ይሄ ብቻ ነው አንችልም። ሌላው ደግሞ አዲስ አይደለም። በነገራችን ላይ ለማደራጀት ለማቋቋም ነው፣ የነበረውን ኃይል ለመስጠት ነው የዚህ ረቂቅ አዋጅ ዓላማው ማለት ነው። አንቀጽ 5 ላይ ቤተክርስቲያን ይሄ አዋጅ ጸድቆ ስራ ላይ ሲገባ የምትጠቀምባቸውን መጽሐፍት በዝርዝር አስቀምጧል። ያው ደጋግመን እንደምንለው እኛ የሕግ ሰዎች ስለሆነን ቋንቋውም ችግር ስለሆነ አጥርተን ላናወራው እንችላለን እንጂ ቤተክርስቲያን የስርዓት መጽሐፍቶቼ ናቸው ብላ ዘርዝራ በቁጥር ያስቀመጠቻቸውን አዋጁም በግልጽ ይሄን ብሎ በግልጽ ዘርዝሮ ያስቀመጠው አለ። ከዘመን አሁን ከመደበኛው ፍርድ ቤትና አሰራርና ሕግ ደግሞ የምንወስደው እና ረቂቅ አዋጁም በግልጽ ያስቀመጠው ስነ ስርዓት ሕጉን ነው። የፍትሐ ብሔር ስነ ስርዓት ሕጉን ነው የምንጠቀመው ለጊዜው። ወደፊት ግን ከሚመጡት ጉዳዮችም
ፍርድ ቤቶቹ መንፈሳዊ ፍርድ ቤቶቹ ከሚያዩዋቸው ጉዳዮችም በፍርድ ቤቱ ጠቅላይ መንፈሳዊ ፍርድ ቤት የሚወሰኑ ውሳኔዎች ይኖሩናል። እንደገና በቅዱስ ሲኖዶስ የሚወሰኑ ውሳኔዎች ይኖራል። እነሱን አንድ አድርገን የስርዓት ሁኔታና እነዚህ ፍርድ ቤቶች በየትኛው ስርዓት ይመሩ የሚለው ፎርማል የሆነ ለቤተ ክርስቲያን የሚመጥን የሚመች የስነ ስርዓት ህግ ማውጣታችን አይቀር። እስከዛ ግን የመደበኛውን ፍትሐ ብሔር ስነ ስርዓት ነው የምንጠቀመው ማለት ነው። በጣም ጥሩ። ከዚሁ አንጻር ባለፉት 10 ዓመታት በህግ የታወቀ መንፈሳዊ ፍርድ ቤት ባለመቋቋሙ ምክንያት ምዕመናን የሃይማኖት፣ የቤተሰብ ጉዳይ፣ የትዳር ከዛ ደግሞ የፍቺ ሁኔታ ወደ መደበኛ ፍርድ ቤት ነበረ ሲወስዱት የነበረውና ይህንን የህዝቡን የለመደ አእምሮ በምን አይነት ወይ ነው ልናመጣው የምንችለው? ለምደነዋል ብዬ አስባለሁኝ። የአባት ስም ለማስቀየር እንኳን ከውርስ አንጻር የውርስ ጉዳዮችን ለመሄድ እንደዚህ አይነት ሂደቶችን እንኳን ለመሄድ እዛ ነው የምንሄደውና እንዴት ነው ምዕመናን ልናስለምደው የምንችለው? እንግዲህ ምዕመናንም እንዲረዱ ነው የምንፈልገው። ቤተክርስቲያን ይሄንን ስታዘጋጅ ቅድም በላይ እንዳለው በተለይ ዳይሬክት የምዕመናንን ጉዳይ የሚመለከቱ ይሄ ፍቺ፣ ውርስ እነዚህ ነገሮች በፈቃድ ላይ የተመሰረቱ ናቸው። ከፈቀዱ ይመጣሉ። ያው ስለ ፈቃድ እናወራለን። ምዕመናን በሚመለከት ይሄ አዋጅ ረቂቅ አዋጅ ይዞ የመጣው ፈቃድ ላይ ዲፔንድ የሆነ ነው። ከፈቀዱ መጥተው ይስተናገዳሉ ነው። ግን አሁን እዛ ስለለመዱ የሚለው ነገር እዚህ የተሻለ ነገር ብናደርግላቸው ይመጣሉ። እግዚአብሔር ፈቅዶ የፍርድ ቤት ሲቋቋም ቅዱስ ጳውሎስ ቆሮንቶስ ላይ እንደጻፈው አንድ ምንድነው የበሰለ ሽማግሌ የሚያስማማ ሽማግሌ የላችሁምን ብሎ እንደወቀሰው ያንን ሽማግሌ ቤተክርስቲያን ልታዘጋጅ ነው ማለት ነው። ኦኬ። ስለዚህ ምዕመናን ወደዛ በሄዱበት እግራቸው መመለሳቸው አይቀርም። ቢኮዝ በፈሪሃ እግዚአብሔር በጸሎት የሚደረግ ስርዓት ነው የሚሆነው። ይሄ እንደ መደበኛው አይሆንም። የሚዳኙበት መጽሐፍት በራሱ መንፈሳዊነት ያለባቸው መጽሐፍት ናቸው። ሰው ይመጣል ምዕመኑ። እኔ እንደውም ተግዳሮት ይገጥመናል ሁሉ ብዬ አላስብም። ግን የማሳወቅ ያው እናንተ ሚዲያ ሰዎችም የማሳወቅ ምዕመኑ በደንብ እንዲገባው የማድረግ ህጎቹን እንዲያውቅ እኛም ደግሞ እንዲህ ቢሆን እንዲህ ነው ብለን የማስረዳት ነገር ከኛ ይጠበቃል። ግን ምዕመኑ በሄደበት ይቀራል። እንደውም ወደዚህ እየመጣ የዛንም ሎድ ይቀንሳል የሚል አቋም ነው ያለው። እኔ ፐርሰናሊ እንደሱ አቋም አለኝ። የተመቸ ነገር እዚህ ካለ ይመጣል ምዕመኑ። የመንግስት ተቋምን ማገዙ እውነት ነው፣ እሱ ጥርጥር ውስጥ አይገባ። እንደው ምናልባት ከዚህ አንጻር ልትለን የምትችለው ነገር ይሆናል ተወቃበል? ያው ሳብሪን ጉዳይ በደንብ ገልጸዋለች። ማስተማር ነው የሚፈልገው፣ ማሳወቅ ይፈልጋል። ቤተክርስቲያን በአውደ ምሕረትም እንደዚህ በሚዲያም በማንኛውም መንገድ ህግ ከወጣ በኋላ ያው ለህዝቡ በደንብ ሊነገረው ሊታወቅ ይገባል። ፐብሊሳይዝ መደረግ አለበት። ህዝብ እንዲያውቀው በደንብ ማስተማር ያስፈልጋል። በመደበኛ ትምህርትም ሆነ በአውደ ምሕረት ትምህርትም ይሁን በማንኛውም መንገድ ህብረተሰቡ ህዝበ ክርስቲያኑ ሊያውቀው ይገባል። ካወቀው ይመጣል። ዳኝነት ፈልጎ ነው የሚመጣው። መደበኛ ፍርድ ቤት የሚሄደው ዳኝነት ለማግኘት ነው፣ ፍትህ ለማግኘት ነው። ከዚህም የሚመጣው ፍትህ ለማግኘት ነው። በተለይ የቤተሰብ ጉዳዮችን፣ የግል ጉዳዮችን በተመለከተ እኛ ብዙ ልምዶች አይተናል። እኛ በተለይ የጋብቻን ፍቺን በተመለከተ እንደ ጠበቃም እንደዚሁም ደግሞ አንዳንድ ተከራካሪ ወገኖችም ፍርድ ቤት ሲቀርቡ እንዴት እንደሚጨነቁ ብዙ ጊዜ አይተናል። ቤተክርስቲያን ላይ ግን ስለ ጋብቻ በደንብ አድርጋ የምታስተምር ቤተክርስቲያን ልዩነቶች ለፍቺ የሚያበቁ ምክንያቶች ተብለው የሚቀመጡ እነሱን ነገር አስተምሮ ፍቺ ሀሳባቸው እንዲተው በማድረግ በኩል በጣም ከፍ ያለ አስተዋጽኦ ይኖራል ብዬ አስባለሁ። ይህንን በቂ የሆነ ትምህርት መስጠት ነው። ስለዚህ ፍትህ የሚፈልግ ሰው ይመጣል። ዋናው ይቋቋም ብቻ። በጣም ጥሩ። እርግጥ ያው እኛ እሱ ላይ መስራታችን ይቀራል ብዬ አላስብም፣ እንሰራበታለን። ግን እዚህ ላይ አንድ ጥያቄ ሰሞኑን ከመረጃ መረብ ላይ ያየሁት ነበረ። ፍቺ እንዴት ነው የምናደርገው? በቅድስት ቤተክርስቲያናችን ህግ
ትልቁ ኢሹ ነው ብዬ አስባለሁ። አሁን በጣም ብዙ ክርስቲያኖች ኦርቶዶክሳውያን በቅዱስ ቁርባን ጋብቻቸውን ካደረጉ በኋላ በስርዓተ ተክሊል ስርዓታቸውን ከፈጸሙ በኋላ ፍቺ ብለው የሚሄዱት ወደ መንግስት ፍርድ ቤት ነውና እሱን በምን አይነት ወይ ነው ልናየው የምንችለው እኛ? እንግዲህ ያው ደጋግመን እንደምንለው ይሄ ረቂቅ አዋጅ ነው። ፍችን በሚመለከት አንተም እንዳልከው ኃይለኛ ዲቤት እየተደረገበት ያለ ነው። አሁን ሰኔ 20 ላይም በተደረገው የግብአት ማሰባሰብ ጉባኤ ላይ ከተለያዩ ተቋማት የመጡ ባለድርሻ አካላት ያነሱት ጉዳይ ነው። ቤተክርስቲያን ፍችን አትደግፍም፣ እንዴት ነው ፍችን የምታዩት የሚለው። ስለዚህ እሱ በአዋጁ የሚመለስ ነገር አለው። ኦኬ ግን እኛ ምእመናን እንዲያውቁት የምንፈልገው አሁንም በረቂቅ ላይ ስላለ አዋጁ ጥርት ብሎ ሲወጣ ያኔ ምንም ማድረግ አይቻልም። አሁን ግን እድል አለ። አሁን ቅድም በላይም እንዳለው ቤተሰብ ችሎት ላይ ብትሄድ ይሰቀጥጥሃል። የሚፈቱት ፍቾች እንግዲህ ፐብሊክ ነው። በቅዱስ ቁርባን በተክሊል በዚህ ቤተክርስቲያን ጋብቻ ተፈጽሞ እየተባለ ፐብሊክሊ ነው የሚነበበው እና ትንሽ የሚያሸማቅቅ ነገር አለው። ስለዚህ ያንን እድል እንስጠው ነው። አሁን ስለ ፍቺ ስናወራ ምእመናንም እንዲያውቁት የምንፈልገው እድል እንስጠው። እኛ ቤተክርስቲያን ላይ እዚህ ረቂቅ አዋጁ ሲጸድቅ ሰው የፍቺን ጉዳይ ቤተክርስቲያን ይዞ ሲመጣ በምክረ ካህን እንዲታይ፣ በጸሎት በቀኖና የሚፈቱ ነገሮች ካሉ እሱን እንዲታዩ ኦፖርቹኒቲ ያለው አንድ እድል ይሰጣል። ከዚህ አንጻር ይታይልን ነው። አሁን ይሄ ብዥታውንም ለማጥፋት ከዚህ አንጻር ይታይና በአቋም ደረጃ ግን የቤተክርስቲያን ሊቃውንትም ይመክሩበታል። ፍቺን እንዴት እናድርገው የሚለውን ነገር አዋጁም ጸድቆ ሲወጣ ከመደበኛው ፍርድ ቤት እና ከመደበኛው ሕግ አቋም ጋር የቤተክርስቲያን አቋም እንዴት እናድርግ የሚለውን ሊቃውንት የሚያዩት ጉዳይ ነው። ግን ለምእመናን አሁን ባለንበት ስታተስ ግን አንድ እድል የተገኘው የተነሳው ምክንያት ሁሉ ጋብቻን እንዳያፈርስ ግን አንድ እድል ይዞ መጥቷል ይሄ አዋጅ በሚለው ይታይልን ነው። ይሄ የኔ አስተያየት ነው። በጣም ጥሩ። በዚህ በሸሪዓው ላይ ልምጣና እንደው ምናልባት የሸሪዓ ፍርድ ቤት የሙስሊሞች መደኛ ፍርድ ቤት ነውና በራሳቸው የቤተሰብ ሁኔታ፣ የውርስ ሁኔታ፣ የጋብቻ ሁኔታ ሁለተኛ ላግባ ብሎ ከመጣ ይሄ አይነት እንትን አላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታቋቁመው የፍርድ ቤት ሁኔታ ከሸሪዓ አሰራር ጋር የሚጋራው ነገር አለ? እንደው በሲስተም በሁኔታ በምናምን ከዛ አንጻር ልታነሱት የምትችሉት ነጥብ ይኖር ይሆን? እንግዲህ የሸሪዓ ፍርድ ቤትን በተመለከተ ያው ከ1934 ጀምሮ የተቋቋመ ነው፣ በህግ ደረጃ ማለት ነው። አሁንም ድረስ ያው ስራ ላይ ያለ ነው። እንደውም በቅርቡ ከ2 ሳምንት ወይ ከዛ በፊት ቀድሞ በ1992 ወጥቶ የነበረው የሸሪዓ ፍርድ ቤቶች ማቋቋሚያ አዋጅ አሁን ተሻሽሎ ወጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤት ምናልባት ከዚህ ከሸሪዓ ፍርድ ቤት ላይ መዋቅርን በተመለከተ የፍርድ ቤቶችን አወቃቀር በተመለከተ ከዛ ላይ አንዳንድ ነገሮችን ሊወስድ ይችላል። በእርግጥ በረቂቅም አስቀምጠናል። የፍርድ ቤቶችን አወቃቀር በተመለከተ አሿሿምን በተመለከተ የዳኞች አሿሿምን ማለት ነው። ስለ ዳኞች አስተዳደር ጉባኤ በተመለከተ ከዛ ትምህርት ሊወስድ የሚችለው ነገር አለ። ለምሳሌ የፍርድ ቤቶች አወቃቀርን በተመለከተ ያው የመጀመሪያ አለ፣ ከፍተኛ አለ፣ ጠቅላይ አለ። በመደበኛው ፍርድ ቤት ይኸው ነው ያለ። የሰበርን በተመለከተ ምናልባት አሁን የጸደቀው ፋይናል የጸደቀውን ስላላየሁት ነው እንጂ ረቂቁ ላይ የሸሪዓ ፍርድ ቤትን ሰበርን በተመለከተ የተቀመጠ ነገር አለ። ከዛ ከሸሪዓ ፍርድ ቤት ወደ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚሄዱ ጉዳዮች ምን ይዘቶችን መሆን እንዳለበት የትኛውን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሸሪዓ ጠቅላይ ፍርድ ቤት ሰበር ችሎት የተወሰኑ ውሳኔዎች የትኞቹን ጉዳዮች ነው ሊያይ የሚችል የሚለው ረቂቁ ላይ በግልጽ የተቀመጠ ነገር አለ። ፋይናል ቨርሽኑ ስላላየሁትኝ ሙሉ በሙሉ መናገር ስለማልችል ነው። ከዛ አንጻር የኢትዮጵያ መንፈሳዊ
የፍርድ ቤትም ትምህርት ሊወስድ የሚችለው ነገር ይኖራል። የዳኞች አሿሿም በተመለከተ ምንድን ነው የሚሆነው? እንዴት ነው የሚሆነው? በረቂቁ የተቀመጠ ነገር አለ። የዳኞች አስተዳደር ጉባኤም እንደዚሁ አሁን በሸሪያ ብንመለከት በፌዴራል ዳኞች አስተዳደር ጉባኤ ነበር የሚመራው። አሁን ለየት ያለ ነገር አለ። ስለዚህ ከዛ የምንወስደው ትምህርት ይኖራል። ከዛ ውጭ በአሰራር በሚፈጽሟቸው ተፈጻሚ በሚያደርጓቸው የመሰረታዊነት ስነ ስርዓት በተለይ የመሰረታዊ ህግጋት በጣም ሰፊ ልዩነት ነው ያለ። የዛ ላይ እስልምናውም የራሱ ህግጋት አሉት። በዛ መሰረት ነው የሚዳኘው። ይሄኛውም የኛም የቤተክርስቲያን መንፈሳዊ ፍርድ ቤትም በራሷ ህግጋት ነው የሚዳኘው። ግን የሆነ ትምህርት የምንወስዳቸው ነገሮች ግን ሊኖር ይችላል። ይህንን ረቂቅ አዋጅ በሚቋቋምበት ጊዜ ሃይማኖታዊ ፍርድ ቤቶችን በተመለከተ ዳሰሳ ጥናት ሲደረግ ከታዩት አንደኛው የሸሪያ ፍርድ ቤቶችን በተመለከተ ነው። ስለዚህ ከዛ የምንወስደው ነገር ይኖራል። እንደውም የኛ ዳኝነቶችን የሚይዝ ይመስለኛል። ከላይ ሁሉንም ወደ በህግ ተጠያቂ የማድረግ ነገር ይኖረዋል ብዬ አስባለሁ። ለእያንዳንዷ ነገር ከመንፈሳዊ አንጻር ከላይ ከሊቀ ጳጳሱ ጀምሮ እስከታች ድረስ ያለው እስከ ህዝቡ ድረስ ያለውን የባለድርሻ አካልነት የሚያካትት ይመስለኛል ብዬ አስባለሁ። ምናልባት ወደፊት ረቂቁን ታስነብቡናላችሁ። እዚሁ ላይ እንደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ፍርድ ቤት ማቋቋሚያ ረቂቅ አዋጆችን ስንመለከት ምንጮቹ ምን ምን አደረጋችሁ? ከምን አገኛችኋቸው? ከዚያ ተጨማሪ ደግሞ የሌሎች አብያተ ክርስቲያናት የፍርድ ቤት ተሞክሮንስ እንዴት ነው? የቀሰማችሁት ነገር አለ ወይ? ከእሱ አንጻር ልትሉኝ የምትችሉት ነገር ካለ። እንግዲህ ምንጮችን በተመለከተ ቅድም ያው ለመጠቃቀስ ሞክሬያለሁ። በመጀመሪያ ደረጃ አስፈላጊ መንፈሳዊ ፍርድ ቤት የሚለው አስፈላጊነቱ ያንን በተመለከተ በጣም ጠቀሜታው ላይ እናውራ። እስኪ እናውራ በደንብ እሱ ላይ። ጠቀሜታው ላይ በጣም ብዙ ያው መግቢያው ላይ ትንሽ ብቻ ነው ያለው። ቅድም ያልነው ለምሳሌ በመንግስትና በሃይማኖት መካከል ያለውን መለያየት እሱን የምናስጠብቀው ራሱን የቻለ የዳኝነት ስራ ሲኖር ነው። ከዚህ ራሱን የቻለ የዳኝነት ስራ ሲኖር የቤተክርስቲያን ጉዳይ በዛው ይታያል። ወደዛ ወደ መደበኛ ፍርድ ቤት አይሄድም ማለት ነው። ይሄ ነው ህገ መንግስቱ አንቀጽ 34(5) ጠቅሰናል። ዜጎች የግልና የቤተሰብ ጉዳዮችን በተመለከተ በባህል ወይም ደግሞ በሃይማኖት አቅርበው ዳኝነት ሊያገኙ እንደሚችሉ ተቀምጧል። ይህንን ህገ መንግስታዊ ድንጋጌ ተፈጻሚ ከማድረግ አንጻር ክርስቲያኖች የመንፈሳዊ ፍርድ ቤት ጋር ቀርበው መብታቸውን የሚፈልጉትን ዳኝነት ህገ መንግስቱ የፈቀደላቸውን ዳኝነት ሊያገኙ ይችላሉ። ስለዚህ ህገ መንግስቱን ተፈጻሚ ከማድረግ ወይም ደግሞ በህገ መንግስቱ የተደነገገውን መብት ተፈጻሚ ከማድረግ አንጻር የመንፈሳዊ ፍርድ ቤት አስፈላጊ ነው። ቅድም ተጠቅሷል። በተለይ ቤተሰብን፣ ትዳርን ከመጠበቅ አንጻር የቤተሰብ ህግ፣ መደበኛ የቤተሰብ ህግ የፌዴራሉም ሆነ የክልል ብንመለከት በተለይ አሁን ላይ ያለው ትንሽ ለቀቅ ያለ ነው። በተለይ ደግሞ ከፍትሐ ብሔር ህግ አንጻር ስናየው በጣም ሊብራል የምንለው ነው። ይህንን የብዙ አካላት ግፊት፣ የብዙ አካላት ጥቅም ወይም ኢንትረስት የታየበት ነው። የመደበኛው የቤተሰብ ህግጋትን ብንመለከት ፍች ላይ ያለው አቋም ለምሳሌ ፍች ለማቅረብ ምንም አይነት ምክንያት ማቅረብ አያስፈልግም። ፍችን በማንኛውም ጊዜ መጠየቅ ትችላለህ። በህገ መንግስቱ የተቀመጠ ነገር ነው በእርግጥ። ስለዚህ የቤተሰብ ህጉን ብንመለከት ለምሳሌ ዳኞች ትዳር ጋብቻ ላይ ፍች ከመወሰናቸው በፊት በሽማግሌ ሊያዩ ይችላሉ፣ ወይም ደግሞ ራሳቸውም አስቀርበው ሊመረምሯቸው ለማስማማት ጥረት ያደርጋሉ ይላል። ያው ዳኞች ያደርጋሉ። እስከምን ያክል ነው የምንለው? እንደ ዳኛው አቅም ይወሰናል። እንደ ዳኛው የጊዜ አቅም፣ እንደ ዳኛው የባለ ጉዳዮቹን ምን አይነት ጋብቻ ነው። ለምሳሌ ቅድም የጠቀሱ በሃይማኖት ስርዓት የሚፈጸም ጋብቻ ለምሳሌ እነሱን ለማስታረቅ ለማስማማት በምን አይነት መንገድ ቢያነጋግራቸው የፍች ጥያቄያቸው ሊተው እንደሚችሉ
ወይም ደግሞ ትዳሩን ለመጠበቅ ምን ያክል ርቀት ይሄዳል? ምነው በዳኛው አቅምና ጊዜ ይወሰናል። ወራስ በዚህ በመንፈሳዊ ፍርድ ቤት ስንመለከት ግን የቤተክርስቲያን አንደኛው ከሰባቱ ምስጢራተኛ አንደኛው የተባለው ስርዓተ ተክሊል ነው፣ ጋብቻ ነው። መንፈሳዊ አገልግሎትን በተመለከተ ግን እነዚህ ሰራተኞች የአስርና ሰራተኞችን በግልጽ ከልክሏቸዋል። ጠቅላይ ፍርድ ቤት ሰበር ሰሚ ችሎትን በተደጋጋሚ ውሳኔ ሰጥቷል። ስለዚህ እዛ ቦታ ሄደው የመደበኛ ፍርድ ቤት ጋር ሄደው ፍትህ ወይም ደግሞ ዳኝነት የማይጠየቅባቸው ጉዳዮች አሉ። ይሄ ደግሞ በአንድ ሀገር ከዛም ደግሞ በአንድ ቤተ ክርስቲያን በአንድ አጥቢያ ያሉ የተለያዩ አገልጋዮች የተለያየ የፍትህ አማራጭ ነው ያለው። አንደኛው በፍርድ ቤት ሄደው ፍትህ ማግኘት ይችላል፣ አንደኛው ግን አይችልም። ይህንን ክፍተት ሊሸፍን የሚችለው የመንፈሳዊ ፍርድ ቤት መቋቋም ነው። አሁን ቤተክርስቲያን ከ2015 ወዲህ እኮ መንፈሳዊ ማህበራትን እኮ ደንብ አጽድቃ በቅዱስ ሲኖዶስ ደረጃ መመዝገብ ጀምራለች። በጠቅላይ ቤተ ክህነትም በሀገረ ስብከት ደረጃ እነዚህ ቤተክርስቲያን እውቅና ሰጥታቸዋለች። ቤተክርስቲያን ብቻ ሳይሆን መንግስትም በተለይ የሰላም ሚኒስቴር እነዚህ ማህበራት በተመለከተ በደንብ መረጃው አለው። ቤተክርስቲያን እነዚህን ማህበራት ደንብ አወጣ መመዝገብ እንደጀመረች ሰላም ሚኒስቴር እዚህ በኋላ እውቅና የምሰጠው ቤተክርስቲያን ለመዘገበች እውቅና ለሰጠችው ነው እስከ ማለት ደርሷል። እነዚህ ማህበራትን ብንመለከት የተቋቋሙት በቤተክርስቲያን እስከሆነ ድረስ የተለያየ ነገር ቢኖር መጥተው ሊዳኙ የሚችሉት እውቅና በሰጠቻቸው ቤተክርስቲያን ፊት ነው። በጣም በርካታ ጉዳዮች አሉ። የቤተክርስቲያን መፍትሄ ቤተክርስቲያን እኮ ሀብት አላት፣ ንብረት አላት፣ ኑዛዜ ይሰጣል ለቤተክርስቲያን፣ በውርስ የሚሰጣት ንብረት አለ፣ ብዙ ኮሌጆች፣ የካህናት መሰልጠኛ ተቋማት አሉ። በጣም በርካታ ጉዳዮች አሉ። በጣም በርካታ ከምንጠብቀው በላይ እስካሁን ራሱ በምን አይነት ትዕግስት እንደምንኖር ሳስበው ይገርመኛል። የእውነት ነው እና መንፈሳዊ ፍርድ ቤቱ ለዚህ አስፈላጊ ነው። የቤተክርስቲያን ቅድም ጠቅሼዋለሁ። ቤተክርስቲያን ተቋማዊ ልዕልናዋን የምትጠብቀው በራሷ ፍርድ ቤት ነው። በራሷ ፍርድ ቤት ነው በሚገባ ነገ መጽሐፍ ቅዱስ ይሄ እንደዚህ የቤተክርስቲያን አስተምሮ የቅዱስ ሲኖዶስ ውሳኔ ማለት እንደዚህ ነው የሚል ጉዳይ ማየት በመደበኛ ፍርድ ቤት እንደዚህ ነገር ማየት አንፈልግም ሁላችንም። ምክንያቱም ያ ሙሉ በሙሉ የቤተክርስቲያን ጉዳይ ስለሆነ ይሄንን ልዕልናዋን አስጠብቃ መቀጠል የምትችለው እንዲህ አይነት ተቋም ሲኖራት ነው እና በርካታ ጥቅሞች አሉት። ከዚህ አንጻር ነው መታየት ያለበት እና የመንፈሳዊ ፍርድ ቤት ወደ ጥያቄ ስመጣ ምንጮቹ ስንል ከጥንት ጀምሮ መንፈሳዊ ፍርድ ቤቶች የትም ቦታ አሉ። እንግሊዝ ሀገር አለ፣ ሩሲያ አለ፣ እስራኤል አለ፣ አሜሪካን ሀገር አለ፣ ኢትዮጵያ ውስጥ የሸሪያን መውሰድ እንችላለን። በብዙ ቤተክርስቲያኖች በብዙ ሀገራት ላይ ሃይማኖታዊ ፍርድ ቤቶች አሉ። ስለዚህ አስፈላጊነቱ ያን ያክል ብዙ እንትን የሚል ነገር አይደለም። መዋቅሩን በተመለከተ ምንጮቹን በተመለከተ ያው ከመደበኛ አወቃቀሩን እንግዲህ አንቀጽ በአንቀጽ ልንሄድ እንችላለን። እዚህ ጊዜ አይኖረንም። እሱን በኋላ ላይ ሕጉ ከጸደቀ በኋላ ሰፊ ጊዜ ይኖራል ብዬ አስባለሁኝ። ሌላኛው ደግሞ የራሱ የቤተክርስቲያን ሕግጋት መጽሐፍት፣ የስርዓት መጽሐፍት፣ ሕግጋት መጽሐፍት አሉ። የስርዓት መጽሐፍት የምንላቸው አሉ። እነዛ የዳኞችን አሿሿም በተመለከተ ለምሳሌ ጠቅለል ያሉ ድንጋጌዎች የረቂቅ አዋጁ ላይ ተቀምጠዋል። ግን ዝርዝር ነገሮች ደግሞ ሊኖሩ ይችላሉ። ምናልባት ያንን ከነገ ከፍታ ነገሥት ልንወስድ እንችላለን ወደፊት ማለት ነው ገና። ስለዚህ የዳኝነት አከፋፈልን በተመለከተ መመሪያ ይወጣል ይላል። በመደበኛ ፍርድ ቤቶች የምንጠቀምበት የዳኝነት አከፋፈል ደንብ አለ። ምን አይነት ነው ሊኖረን የሚችለው? እሱን ወደፊት የምናየው ነው። ስለዚህ ከነባሩ ከራሷ ከቤተ ክርስቲያን ሕግጋትም ከቤተ ክርስቲያን የፍትህ መዋቅር ያልተደራጀ ቢሆንም ከዛም ቢሆን እንዲሁም ከሌሎች ሀገራት ልምዱም አስፈላጊነቱም አወቃቀሩም ያ ሁሉ ኮንሰልት ተደርጓል ለማለት ነው።
በሚገባ በጣም ጥሩ እንደው ከዚህ ጋር ተያይዞ ሳላነሳው እንዳላልፍ የምለው ነጥብ ምንድነው የፍርድ ቤት የሚሰጣቸው ውሳኔዎች ለምሳሌ የንብረት ክፍፍል የልጆች ቀለብና አስተዳደግ በተመለከተ በመንግስት አስፈጻሚ አካላት ዘንድ ተፈጻሚነት እንዲኖራቸው የሚያስችል የህግ መዋቅር አለ ወይ እዚህ እንትን ላይ አዘጋጅታችሁለታል ወይ እሱ ነገር ታስቦበታል ወይ እሺ እንግዲህ ቅድምም ስለው እንደነበረው ይሄ አዋጅ በህዝብ ተወካዮች ምክር ቤት ሲጸድቅ ኃይል ይኖረዋል ያልነው አንዱ ኃይል ያፈጻጸም የረቂቅ አዋጁ አንቀጽ 28 በግልጽ ከነዚህ ፍርድ ቤቶች የሚወጡ ትዕዛዞች ውሳኔዎች በማንኛውም የመንግስት አስፈጻሚ አካል መፈጸም አለባቸው ማንኛውም ግለሰብም ሆነ ተቋም ይህ ትዕዛዝ ሲደርሰው የመፈጸም ግዴታ አለበት ብሎ ድምድም ያለ ድንጋጌ አለው ጸደቀ ማለት አውቶማቲክ ነው እነዚህ ውሳኔዎች ሄደው ተግባራዊ ይሆናሉ ማለት ነው በመንግስት ፍርድ ቤት ሳይሆን በአስፈጻሚ አካል በፖሊስ አሁን ልክ ፍርድ ቤቶች እግድ ለባንክ እንደሚያዙት እኛም ፍርድ ቤቶች እግድ ቢያዙ ባንኮች ያስተናግዳሉ ፖሊስ ይሄን ሰውዬ አስራ አንጣ ሲባል አስሮ ያመጣል ከዚህ ከከለ አካውንት ላይ ቆርጠህ ለከለ ክፈል ከተባለ ይከፍላል ይሄን በቃ ማንኛውም ሰው ማለት ያው ሰው ናቹራል ሰውም አርቲፊሻሉም ስለሆነ ድርጅቶችም ሆኑ ግለሰቦች የነዚህን ፍርድ ቤቶች ውሳኔ የማክበርና የማስፈጸም ግዴታ ይኖርባቸው እዚህ ረቂቅ አዋጃችን ይሄ ነው አካቷል ማለት ነው የመጨረሻ ጥያቄ የማደርገው ያው ቀደም ብዬ ለመጠየቅ ሞክሬያለሁ ግን ቢያንስ ይሄን የመጥለቅለያ ለማድረግ ልሞክር የዚህ የመንፈሳዊ ፍርድ ቤት ዳኛ ማን ነው ዳኝነቱ ነው የሚታይ እሺ ከሱ በፊት ያው ስለ ፈቃድ ማውራት ስላለብን እሷን ስለረሳኋት መወራት ስላለበት ግለሰቦችን የሚመለከት ይሄ የፍቹን የውርሱን የንብረት ክፍሉን የቀለቡን እነዚህን ነገሮች የግለሰብና ምዕመናንን የሚመለከቱ ጉዳዮች ፈቃድ ይፈልጋል በረቂቅ አዋጁ ለምሳሌ እኔ አንዱን ሰው ብከስ ፍርድ ቤቶቹ መጀመሪያ የሚያደርጉት ምንድነው ረቂቅ አዋጁ ያስቀምጠው ለዛ ሰው መጥሪያ ደርሶት ፈቃደኛ ነው ሆይ በዚህ ፍርድ ቤት ለመዳኘት ብሎ መጥሪያ ይልክለታል መጥቶ አይ ፈቃደኛ አይደለሁም ካለ መዝገቡን ዘግቶ ሁለቱንም ያሰናብታል ፍርድ ቤቱ ግን ፈቃደኛ መሆን አለመሆኑን መጥቶ ካልገለጸ ግን በሌለበት ይታያል ይላል ይሄም እንግዲህ ዲቤት ላይ ነው እንዳልኩ በቀደም በነበረውም ግብአት ማሰባሰቢያ ጊዜ አስተያየት ተሰጠበት ነው አዋጁ ሲወጣ ምን ሆነ ይወጣል የሚለው እንዳለ ሆኖ ሌላው ደግሞ መሰረታዊ የሆኑ የቤተክርስቲያን ጉዳዮች ቅድም ያልነህ አሁን የጋፑ ጉዳይ አስተዳደር ሰራተኛ መደበኛው ጋር ይሄድ ቀዳሽ አወዳሹ መንፈሳዊ አገልግሎት ሰጪው ግን ፍትህ የለውም የሚባል ነገር ከዚህ በኋላ የለም በቃ ከዚህ በኋላ ሁሉም የቤተክርስቲያን አገልጋዮች የሚዳኙት በዚህ ፍርድ ቤት ብቻ ነው ፍቃድ የምትለው የሚመለከተው ምዕመናንን ብቻ ነው የቤተክርስቲያን ጉዳይ ንብረቶቿ ላይ በአስተዳደር የምትሰጠው ውሳኔዎች ላይ ቅዱስ ሲኖዶስ የሚሰጠው ውሳኔ ላይ የማህበራት ቅድም በላይ እንዳለው ማህበራት መካከል ችግር ቢፈጠር የማህበራት ጉዳይ ይሄ ሁሉ የሚታየው በዚህ ፍርድ ቤት ነው ከዚህ በኋላ ከዚህ ከፈቃድ ጋር በተያያዘና ከዚህ የረቂቅ አዋጁ ስልጣን ጋር በተያያዘ ደግሞ ሁለት ነጥብ አንደኛ ኤጲስቆጶሳት እና ጳጳሳት በዚህ አዋጅ ከቨር አይደረጉም የነሱ ጉዳይ የሚያየው ቅዱስ ሲኖዶስ ብቻ ነው ሁለተኛ ደግሞ ገዳማትና ገዳማውያን እነሱም በዚህ አዋጅ ከቨር አይደረጉም ወደፊት ጸድቆም ሲወጣ ያው ዲቤት ካለው የተሰጡትን አስተያየቶች አይተን ወደ ጸድቆ ሲመጣ ደግሞ ስለምንገናኝ እናወራበታለን ስለዚህ ገዳማውያንና ገዳማትን በገዳሙ ህግ መሰረት ነው የሚዳኙት ስለዚህ ይሄኛው ፍርድ ቤት በሁለቱ ጉዳዮች ስልጣን የለውም ማለት ነው ያንን የገዳሙን ህግ ግን ወደዚህኛው ረቂቅ አዋጅ አካቶ መዳኘት አይቻልም እንግዲህ እሱን አላደረገም ረቂቅ አዋጁ እንግዲህ አንስታችሁት ከሆነ ተነስቷል ያው የተሰጡ ግብአቶች አሉ በላይ እንግዲህ ሪሰርቹንም ምንንም የሄዱበት እነሱ ስለሚያውቁት እሱ አጠቃሎ ይመልስልሃል የመጨረሻ ጥያቄ የዳኝነቱ ጉዳይ እሺ ረቂቅ አዋጁ በዝርዝር ያስቀመጠው ነገር አለ ዳኛ ማን ነው የሚለው ከሊቃነ ጳጳሳቱ ነው ዳኛ
ረቂቅ አዋጁ አንቀጽ 21 እና 22 ይሄን ጥቅልል ያለ ቅድም በላይም ሲነካካው ነበር ጥቅልል ያለ መስፈርት አስቀምጧል። ወደ 7 መስፈርት የቤተክርስቲያን ትምህርት ዕውቀት ያለው፣ የህግ ትምህርት ቤት ዕውቀት ያለው፣ ሚኒመም ስታንዳርድ ደግሞ ማንኛውም ኦርቶዶክሳዊ ሚኒመም ስታንዳርዳችን ንስሐ አባትና አጥቢያ ሰበካ ጉባኤ መኖር እሱን ያሟላ በሃይማኖቱ በዲሲፕሊኑ በመልካምነቱ በሰው በህብረተሰቡ ዘንድ የሚታወቅ የተመሰከረለት ብሎ በዝርዝር ያስቀመጠው ጥቅል ናቸው። ያዋጁ ግን ወደፊት ያው ፍርድ ቤቱን ደረጃ ቅድም በላይ እንዳለው የመንፈሳዊ ጠቅላይ ፍርድ ቤቱ መመሪያ ያወጣል። እዛ መመሪያ ላይ አንዱ የሚካተተው የዳኞች አሿሿምና መስፈርት ነው ማለት ነው። ለጊዜው ግን ጥቅል የሆኑ 7 ዝርዝር ተቀምጦለታል ማለት ነው። በሚገባ እኔ ጥያቄዎቼን ጨርሻለሁ። ምናልባት እነዚህን ጥያቄዎች ሪሊዝ ይሄንን ኢንተርቪው ከተለቀቀ በኋላ ከምእመናን ሊኖሩ የሚችሉ ጥያቄዎች ይኖራሉ ብዬ አስባለሁ። እኔም ጭንቅላቴ ውስጥ ያጫርኳቸው ጥያቄዎች አሉ። ነገር ግን ሚዲያው ላይ ቢወጣ ጥሩም ላይሆን ይችላል ብዬ ስላሰብኩ ወደ ኋላ አድርጌያቸዋለሁ። ምናልባት እንደ ረቂቅ አዋጅ ስለሆነ ስትወያዩበት የነበራችሁት ባለፈውም ጉባኤው ላይ እዛም ነካክታችሁት ሊሆን ይችላል ብዬ አስባለሁኝ ስላልነበርኩኝ። ግን እነሱን የመሳሰሉ አንዳንድ ጥያቄዎችን ወደፊት የምናያቸው ይሆናል ብዬ አስባለሁኝ። ወይዘሮ ሳምራዊት አሰፋ እንደዚሁም አቶ በላይነው አሻግሬ ሁለታችሁም ጠበቃና የህግ አማካሪ ባለሙያዎች ናችሁ። እዚህ ድረስ መጣችሁ ይሄንን የመሰለ ኢንተርቪው እንዳደረግ ስለፈቀዳችሁልኝ ከልብ አመሰግናለሁኝ። ምናልባት ይሄ ቀረ የምትሉት ሀሳብ ካለ ለሁለታችሁም መስጠት እችላለሁ። እኛም ተጋብዘን ይህንን ማብራሪያ እንድንሰጥ ስለፈቀዳችሁልን እድልም ስለሰጣችሁ እናመሰግናለን። ብዙ ነገሮችን አንስተናል። አዋጁ አሁንም ረቂቅ ሂደት ላይ ነው ያለ። ማንኛውም አስተያየት ያለው ሰው ቢያቀርብ ያንን አስተያየቱን ለመቀበል ዝግጁ ነን። ማንኛውም ጥያቄ ይጠየቅ ለመመለስ ዝግጁ ነን በእኛ በኩል ማለት ነው። የሚመለከተውን ደግሞ ለሚመለከተው አካል እናደርሳለን። ጥያቄ ማንኛውም ጥያቄ ይምጣ። ማንኛውም ጥያቄ ባለፈውም ለመድረኩ ክፍት ሲደረግም አስተያየት ግብዓት ለመሰብሰብ ነው። ከዛ በኋላም እዛ ላይ ያልነበሩ ሰዎች ብዙ አስተያየቶችን አምጥተዋል፣ ልከውልናል። አሁንም ይህ አዋጅ ቀርቦ እስኪጸድቅ ድረስ ብዙ ስራ ይጠብቀዋል። ማንኛውም ሰው ጥያቄ ያምጣ፣ ሀሳብ ያለው እንደውም አንዳንድ ሰዎች ለምን እስከታች እስከ ምዕመናን እስከ አጥቢያ ቤተክርስቲያን ድረስ ደርሶ ሁሉም አስተያየት እንዲሰጥበት አይደረግም የሚል ነገር ሁሉ ተነስቷል። ስለዚህ ጥያቄ ይምጣ፣ ሀሳብ ይምጣ። ይሄ ቢወጣ ይሄ ነገር ያላይ ያልታየ ነገር ሊኖር ይችላል። ያው ሁሉ ለመቀበል በእኛ በኩል በእናንተ በኩል ቢመጡም ጥሩ ነው። በጠቅላይ ቤተ ክህነትም በግልም ቢሆን በእኛ በኩል ለመቀበልም አዋጁንም ረቂቅ አዋጁንም ለመስጠት ዝግጁ ነን። እሺ እንግዲህ ይሄ አዋጅ እንዳልኩት ብዙ ሰው የለፋበት ረጅም ጊዜ የፈጀ ብዙ ፋይት ያለበት እግዚአብሔር ፈቅዶ ቢጸድቅ ደግሞ የብዙዎችንም ባሚያብስ ነው። 20 ዓመት 30 ዓመት የተማሩ የድጓ የቅኔ መምህራን ያንን እዛ ጋር ፍትህ ስለማያገኙ ብቻ ያንን አገልግሎት እየተዉ የመዝገብ ቤት ተላላኪ የሆኑ እየተቀጠሩብን እነዚህን ሰዎች እንግዲህ ይሄን ያህል ለፍተው መዝገብ ቤት ከሚሆኑብን ይሄ አዋጅ ቢጸድቅ ግን ከቨር ስለምናረጋቸው አገልግሎቱ ጋር ይገቡልናል። ሌሎች ሰዎችን ሌሎች ተማሪዎችን የማፍሪያ መንገድም ይሆነናል። ሶ ይሄ ጉዳይ እንደው እኛ እዚህ ድረስ ስንደርስ ያንን ጉባኤም ስናዘጋጅ ምን ስንል የሊቃውንቱ አምላክ ይርዳን እያልን ነው። እንባ ስላለበት ብዙ ሰዎች ስለተጎዱበት። ስለዚህ አሁንም የቤተ ክርስቲያን ሊቃውንት በምታውቁት ያው በአምላካችሁ ጸልዩልን፣ መጨረሻው እንዲያምር እግዚአብሔር እንዲረዳን እና ከፍጻሜ እንዲደርስ ምዕመናንም ቢሆኑ እጃቸው ሲገባ እንዲህ በተለያየ መድረክም ሲሰሙት አክቲቭሊ ፓርቲሲፔት ቢያደርጉበት ጥሩ ነው። በላይ እንዳለው ስቲል ግብአቶችን እየሰበሰብን ነው። ላንተም ቢሆን አድራሻ እንሰጣለን። ግብአቱ ኦፕን ነው። ማንም ሰው አስተያየቱን በጽሁፉ እየላኩልን ነው ብዙ ሰዎች። የበቀደሙም ጉባኤ ትልልቅ ስቴክሆልደርስ የተገኙበት ነው። የህዝብ ተወካዮች ምክር ቤት፣ ጠቅላይ ፍርድ ቤት ዳኞች፣ አቃቢያነ ህግ እስከ ታች ድረስ ፌዴሬሽን ምክር ቤትም እንደዛው ባለድርሻ ስለሆነ ሚኒስቴር መስሪያ ቤቶች፣ የጥብቅና ድርጅቶች፣ የህግ ባለሙያ ሴቶች ማህበር ተገኝቷል። የፌዴራል ጠበቆች ማህበር ተገኝቷል። የኢትዮጵያ የህግ ባለሙያዎች ማህበር ተገኝቷል። እነዚህ ሰዎች ሁሉ ግብአት ሰጥተውናል።
አሁን እኛ ምዕመኑ ጋር ደግሞ ደርሶ ምዕመኑ ይሄ ቢሆን ይሄ ቢደረግ፣ ምክንያቱም ችግሩን የሚያውቀው ምዕመኑ ስለሆነ ያንን ለመሰብሰብ እኛ አሁንም ሬዲ ነን። ሊቃውንቱ አምላክ የቤተ ክርስቲያን አምላክ ይርዳን። እኛ ነፃ አገልጋዮች ነን። በተጠራንበት ሰዓት ሁሉ አለን። በሚገባ እግዚአብሔር ልፋታችሁን ተመልክቶ ከፍሬ ይበልልን። በእውነት ብዙ ጊዜ ሲጠበቅ ብዙዎቹ ሲያነሱት የነበረ ትልቅ ኢሹ ስለሆነ እኔም ስለማቀው ባገለገልንበት በነበርንበት ያለንበት ሁኔታ ይሄ ተፈላጊ ስለሆነ እግዚአብሔር ከፍሬ እንዲልልን ጸሎት እናደርጋለን። እናመሰግናለን። ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥባት ቴሌቪዥንን ነበረ። ባህረ ጥባት ቴሌቪዥን በዋሽንግተን ዲሲና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን ቅድስት ቤተክርስቲያናችን ከምታቋቁመው መንፈሳዊ ፍርድ ቤት ጋር በሱ ጉዳይ ውይይት አደረኩኝ። ውይይቱን አብረውኝ ቆይታ አድርገው የሰጡኝ ጠበቃና የሕግ ባለሙያዎች ወይዘሮ ሳምራዊት አሰፋና እንደዚሁም አቶ በላቸው አሻግሬ ናቸው። እነርሱን ከልብ እያመሰገንኩኝ መርሃ ግብራችን እንደወደዳችሁት ተስፋ አደርጋለሁ። መርሃ ግብሩን በማዘጋጀትና በመምራት አብሬያችሁ የነበርኩት እኔ መምህር ዶክተር ቴዎድሮስ ለገሰ ነበርኩኝ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ጋር ቆይታ እንድታደርጉ ግብዣዬ ነው። መልካም ሳምንት ይሆንላችሁ። ቤተ ክርስቲያን